እንኳን ደስ አላችሁ። ክቡር ዶክተር ሚናስ ሂሩይ የተስፋ ድርጅት ጠቅላላ ጉባኤ ሰብሳቢና የዕለቱ የክብር እንግዳ፣ ክቡር አቶ ጥላሁን አበጋዝ የተስፋ ድርጅት ዋና ስራ አስፈጻሚ፣ ክቡራን የተስፋ ድርጅት ጠቅላላ ጉባኤ አመራሮች፣ አባላት፣ የቦርድ አመራሮችና አባላት እንዲሁም የተስፋ ድርጅት የአመራር አካላትና ሰራተኞች፣ ክቡራን የሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ የሴኔት አባላት፣ መምህራንና የአስተዳደር ሰራተኞች፣ ውድ ተመራቂዎችና የተመራቂ ቤተሰቦች፣ ክቡራንና ክቡራት፣ ጥሪያችንን አክብራችሁ በዛሬው የምረቃ በዓል ላይ ስለተገኛችሁ በራሴና በሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ስም እንኳን ደህና መጣችሁ እያልኩኝ የከበረ ምስጋናዬን አቀርባለሁ። ውድ የዛሬ ተመራቂዎችና ተመራቂ ቤተሰቦች እንኳን ደስ አላችሁ፣ እንኳን ደስ አለን። ክቡራንና ክቡራት፣ ባለቤትነቱ የተስፋ ድርጅት የሆነ ተቋማችን ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ከትምህርትና ስልጠና ባለስልጣን የከፍተኛ ትምህርትን ለመስጠት የሚያስችለውን ፈቃድ አግኝቶ ከ2003 ዓ.ም ጀምሮ ጥራት ያለው ትምህርት እየሰጠ ብዙ ባለሙያዎችን በልዩ ክህሎትና ብቃት እያፈራ ይገኛል። ተቋማችን ከቀለም ትምህርት ባሻገር በእሴት ግንባታ ላይ ከፍተኛ ትኩረት በማድረግ ተመራቂዎችን ሁለንተናዊ ስብዕና ኖሯቸው ለስራና ለአመራር ዝግጁ ሆኖ እንዲወጡና የተቋማችን መፈክር የሆነው ዴቨሎፒንግ ሊደርሺፕ ፎር ዘ ወርልድ ኦፍ ሆፕ ተግባራዊ ከማድረግ ረገድ ብርቱ ጥረት ሲያደርግ ቆይቷል። ክቡራንና ክቡራት፣ የሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ተማሪዎችን ተቀብሎ ትምህርት መስጠት ከጀመረ ከ2003 ዓ.ም ጀምሮ የመጀመሪያውን ዙር የምርቃት ፕሮግራም ያደረገው በ2006 ዓ.ም ሲሆን ይሄኛው የምረቃ ፕሮግራም ለ11ኛ ተከታታይ ጊዜ በመከናወን ላይ ይገኛል። ዩኒቨርሲቲ ኮሌጃችን በዛሬ ቀን እያካሄደ ያለው በኮቪድ-19 ወረርሽኝ ምክንያት የአካዳሚክ ዘመን ጅማሮ ወደ ግማሽ ዓመት ከመገፋቱ ጋር ተያይዞ የ4 ዓመት ቆይታቸውን ማጠናቀቅ የቻሉት በያዝነው 2017 ዓ.ም አጋማሽ ላይ በማረፉ ነው። በዛሬው ቀን ከነዚህ ምሩቃን ጋር ሐምሌ 2016 ዓ.ም ትምህርታቸውን ያጠናቀቁት የድህረ ምረቃ ተመራቂዎች፣ የመደበኛ ፕሮግራም የቀን የአርኪቴክቸር ተመራቂዎችና የመደበኛ ፕሮግራም የማታ የቢዝነስ ትምህርት ተመራቂዎች የበዓሉ ተካፋይ በመሆን ላይ ይገኛሉ። በዚሁ መሰረት በዛሬው ዕለት በድህረ ምረቃ መርሃ ግብር 3 ፕሮግራሞች ማለትም በኤምቢኤ፣ ኤምኤ በኦርጋናይዜሽናል ሊደርሺፕ፣ ኤምኤስሲ በአካውንቲንግ እና ፋይናንስ 115 ተማሪዎች እንዲሁም በመጀመሪያ ዲግሪ ደረጃ በ5 ፕሮግራሞች ማለትም በአካውንቲንግ እና ፋይናንስ፣ በማኔጅመንት፣ በማርኬቲንግ ማኔጅመንት፣ በኮምፒውተር ሳይንስ እና በአርኪቴክቸር 220 ተማሪዎች በአጠቃላይ 335 እጩ ተመራቂዎች ዲግሪያቸውን ለመቀበል በሬጅስትራር ፊት ቀርበዋል። ክቡራንና ክቡራት፣ ዩኒቨርሲቲ ኮሌጁ የትምህርት ፍላጎትና አቅም እያላቸው ከፍሎ መማር የማይችሉ ችግረኛ ወጣቶችንም የከፍተኛ ትምህርት ዕድል እንዲያገኙ በማድረግ ረገድ ቤተሰቦቻቸውን መርዳት እንዲችሉ ብሎም በሀገር ግንባታ አዎንታዊ ሚና እንዲኖራቸው የራሱን ድርሻ በማበርከት ላይ ይገኛል። በዚህ አግባብ ከ100 ተማሪዎች በላይ የስኮላርሺፕ ወይም የነጻ ትምህርት ዕድል ተጠቃሚ ሲሆኑ በዚህ ጊዜ በየዓመቱ ከ100 ተማሪዎች በላይ በየጊዜው በስኮላርሺፕ ወደዚህ ትምህርት ዕድል እንዲገቡ የሚደረጉ ሲሆን የዛሬዎቹን ጨምሮ እስካሁን ካስመረቅናቸው ወደ 3000 የሚጠጉ ተማሪዎች ውስጥ ወደ 620 ወይም ከ20% በላይ የዚሁ የነጻ ዕድል ተጠቃሚዎች የነበሩ ናቸው። ክቡራንና ክቡራት፣ የዛሬ ተመራቂዎች በብዙ ፈተናና ተግዳሮት ውስጥ አልፎ ለዚህ ክብር የበቁ ናቸው። ገና ከጅማሮ የኮቪድ-19 ተጽዕኖ ተጋፋጭ ከመሆናቸውን ባሻገር የከፍተኛ ትምህርትን ሲቀላቀሉ በነበረበት ጊዜ የነበረው የዲግሪ ማሟያ መስፈርት መቀያየር መውጫቸው ላይ ተግዳሮት ደቅኖባቸው ቆይቷል። ይኸው በካሪኩለም ላይ የተካተቱትን ኮርሶች በተገቢ መልኩ ከማጠናቀቅ በተጨማሪ
የሀገር አቀፍ መውጫ ፈተና ተፈትኖ ከ50% በላይ ማስመዝገብ የሚጠበቅባቸው ሲሆን በዚህም የመውጫ ፈተና ወይም ኤግዚት ኤግዛም ማለፍ የቻላችሁ ተማሪዎች እንኳን ደስ ያላችሁ። ተቋማችን ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ከጊዜ ወደ ጊዜ የመውጫ ፈተና ዝግጅት ሂደትን ከመምራት እና የተሻለ ውጤት ከማስመዝገብ ረገድ በብዙ መልኩ ራሱን እያሻሻለ ሲሆን እንደየፕሮግራሞቹ ሁኔታ በተወሰነ ደረጃ የውጤት መቀያየር ቢኖርም በሁሉም ፕሮግራሞች ድምር ውጤት አብላጫውን ቁጥር በማሳለፍ ላይ የሚገኝ ተቋም ነው። ከዚህ ጋር በተያያዘ ከዛሬ ተመራቂዎች ውስጥ በፕሮግራም ለይተን ለናሙና ያክል ስንመለከት ሐምሌ 2016 ዓ.ም በአርኪቴክቸር ፕሮግራም ለመውጫ ፈተና ከተቀመጡት ተፈታኞች ውስጥ 91% ማሳለፍ የተቻለ ሲሆን በጥር 2017 ዓ.ም ከተፈተኑት የኮምፒውተር ሳይንስ ፕሮግራም ተፈታኞች ውስጥ 85% በላይ እንዲሁም የማኔጅመንት ፕሮግራም ተፈታኞች ውስጥ 75% በላይ ማሳለፍ መቻሉ በተጠቃሽነት የሚነሱ ናቸው። ነገር ግን ጥቂት የማይባሉ ቁጥሮች ደግሞ ይህንን የመውጫ ፈተና ሳያልፉ የቀሩ ሲሆን ከነዚህ ውስጥ ብዙዎቹ ፈተናውን ደግሞ በመውሰድ በማለፍ ላይ ይገኛሉ። በመሆኑ በዘንድሮ ፈተና በኤግዚት ኤግዛሙ ያልተሳካላችሁ ተማሪዎች ለቀጣይ ፈተና ራሳችሁን እንድታዘጋጁ እያበረታታን ተቋማችን በቻለው አቅም እናንተን ለማገዝ ቁርጠኛ መሆኑን በድጋሚ ማሳወቅ እፈልጋለሁ። ከዚህ ቀጥሎ የመውጫ ፈተና የሚሰጠው የፊታችን ሰኔ 2017 ዓ.ም ከ4 ወራት በኋላ በመሆኑና በዚህ ጊዜ መምህራኖቻችን በአንጻራዊነት ሌሎች የምናስፈትናቸውን ለኤግዚት ኤግዛም የምናቀርባቸው ተመራቂዎች ስለሌሉ በትኩረት እናንተን ለማገዝ ዝግጁ መሆናቸውን አውቃችሁ የሚሰጣችሁን አቅጣጫ ተከትላችሁ አስፈላጊውን ድጋፍ አግኝታችሁ ለቀጣይ ስኬት ራሳችሁን እንድታዘጋጁ በጣም አሳስባችኋለሁ። በዚህ ረገድ በተለይ የሞክ ኤግዛም ሌሎችንም ተያያዥ እንዲሁ ቲዩቶሪያል ፕሮግራሞችን ከማድረግ አንጻር የአይሲቲ ሰዎችም መምህራኖቻችሁም በጣም ሊያግዟችሁ ዝግጁ ናቸው። ከወዲሁ ሳትበታተኑ አድራሻችሁን ሳታጠፉ በዚህ መልኩ በቅርበት ሆናችሁ ለቀጣይ ራሳችሁን እንድታዘጋጁ በጣም ላሳስባችሁ እፈልጋለሁ፣ ላበረታታችሁ እፈልጋለሁ። ክቡራን ተመራቂዎች፣ አሁን ያለንበት ጊዜ በብዙ መልኩ በዓለም አቀፋዊና አገራዊ ተግዳሮቶች የተሞላ ቢሆንም ከዚህ በሚያልፉ ብዙ እድሎች የተሞላ ነው። በመሆኑም ተግዳሮቶችን በአእምሮ ዝግጁነትና በእውቀት እንዲሁም በተሻለ ስነ ልቦና በመቋቋም ከፊታችሁ የተዘረጉትን ብዙ እድሎች በተገቢው መልኩ በመጠቀም ሀገራችን አሁን ላለችበት ዘርፈ ብዙ ችግሮች የመፍትሄ አካል እንድትሆኑና በሄዳችሁበት ቦታ ሁሉ የሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ አምባሳደሮች ሆናችሁ በስራ ትጋትና በሞራል ልዕልና እንደምታገለግሉ ቅንጣት ያክል ጥርጥር የለንም። በመጨረሻም ይህ የምረቃ ፕሮግራም በእንዲህ በአማረ መልኩ እንዲካሄድ በልዩ ትጋትና ጥንቃቄ ሲሰሩ የነበሩ የምረቃ ኮሚቴ አባላትን የተቋሙንም የተማሪዎች የምረቃ ኮሚቴ አባላትን ላመሰግን እፈልጋለሁ። እንዲሁም የተማሪዎችን የምረቃ መጽሔት ወይም ይርቡክ የምንለውን ስፖንሰር በማድረግ የብርሃን ባንክና የሁድሁድ እነሱንም ማመስገን እፈልጋለሁ። መድረኮቻችን ደግሞ በእንዲህ አይነት መልኩ ያማረ ሆኖ ለዚህ ዝግጁ እንዲሆን ያደረገውን አሉላና የሱን ክሩ እንደዚሁ ማመስገን እፈልጋለሁ። በድጋሜ እንኳን ደስ አላችሁ፣ እንኳን ደስ አለን። ከዚህ በመቀጠል የክብር እንግዳችንን መልእክት የምንሰማበት ጊዜ ይሆናል። የክብር እንግዳችንን እንዲያስተዋውቁና የክብር እንግዳችን ወደ መድረክ መጥቶ ንግግር እንዲያደርጉ እንዲጋብዙ የተስፋ ድርጅት ዋና ስራ አስፈጻሚ የሆኑትን አቶ ጥለውን አበጋዝን ወደዚህ ጋብዛለሁ።
ታዳምጡኛላችሁ። ክቡር ዶክተር ሚናስ ህሩይ የተስፋ ድርጅት ጠቅላላ ጉባኤ ሰብሳቢና የዕለቱ የክብር እንግዳ፣ ክቡር ዶክተር ተረፈ ፈየራ የሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ፕሬዝዳንት፣ ክቡራን የተስፋ ድርጅት ጠቅላላ ጉባኤ አመራር አባላት፣ ቦርድ አመራሮችና እንዲሁም የተስፋ ድርጅት የበላይ አመራሮችና ሰራተኞች፣ ክቡራን የሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ የሴኔት አባላት፣ መምህራን፣ የአስተዳደር ሰራተኞች፣ ውድ ተመራቂዎችና የተመራቂ ቤተሰቦች፣ ውድ ተመራቂዎችና የተመራቂ ቤተሰቦች፣ እንግዶች እንኳን እግዚአብሔር ረዳችሁ ለዛሬው ቀን አደረሳችሁ። በመቀጠል የክቡር እንግዳችንን ዶክተር ሚናስ ህሩይን አስተዋውቃለሁ። ክቡር ዶክተር ሚናስ ህሩይ የተወለዱት እንደ አውሮፓ አቆጣጠር ጁን 1950 በደሴ ከተማ ነው። ትምህርታቸውን በዛው በደሴ ከተማና በውጭ ሀገር ተምረዋል። በመቀጠል ከፍተኛ ትምህርታቸውን በአሜሪካን ሀገር የተማሩ ሲሆን የተማሯቸውን ትምህርቶች እንደሚከተለው አቀርባለሁ። ሃይ ስኩል ዲፕሎማ በስዊስ ሃይ ስኩል በፔንሲልቫኒያ በ1968 ዓ.ም እንደ ፈረንጆች አቆጣጠር ነው ተመርቀዋል። በመቀጠል የባችለር ዲግሪያቸውን በዛው አሜሪካን ሀገር ውስጥ ከሚገኘው በካንሳስ ኮሌጅ በ1973 ተመርቀዋል። በመቀጠል ከዩኒቨርሲቲ ኦፍ ካንሳስ በህዝብ አስተዳደር እንዲሁም ስፔሻላይዝ በማድረግ በከተማ አስተዳደር በ1975 ተመርቀዋል። እንዲሁም በ1976 የሁለተኛ ዲግሪ ሌላ ማስተርስ ዲግሪ በከፍተኛ ትምህርት አስተዳደር በኬንት ዩኒቨርሲቲ ተመርቀዋል። ከዛ በመቀጠል በ1987 የሶስተኛ ዲግሪያቸውን በኬንት ዩኒቨርሲቲ በማግኘት ፒኤችዲያቸውን አግኝተዋል። ይሄ ብቻ አይደለም። አክቹዋሊ ዶክተር ሚናስ በተለያየ ትምህርት ስልጠና አግኝተዋል። የተለያየ ነገርም አላቸው። ሌሎች ትምህርቶችም አሏቸው። ስለዚህ ከሁለት በላይ ማስተርስ ዲግሪ ፒኤችዲያቸውን ሁሉንም ያጠናቀቁት በአሜሪካን ሀገር ነው። በሀገራችን አንድ ጊዜ አዳምጡኝ እባካችሁ። ሁልጊዜ ከብላክቦርድ ከመጽሐፍ ብቻ ሳይሆን የምንማረው ከሰው ሕይወት ስለምንማር ነው። አንድ እሳቸውም የማያውቁት እኔ የሰማሁት አንድ ታሪክ ልንገራቸው። 6ኛ ክፍል ወይም 8ኛ ክፍል አላወቁም ኤግዛክትሊ ሲማሩ እና ውጤት ሲመጣ ያኔ በኃይለ ሥላሴ ጊዜ መልእክት ይቀመጥ ነበር አሉ ካርድ ላይ እና ወደፊት ምን ትሰራለህ የሚል መልእክት ይቀመጥ ነበር አሉ እና እሳቸው ካርዳቸው ላይ ቅርብ ጊዜ ነው የተገኘው፣ ወይዘሮ ሲን ይመስለኛል። ካርዳቸው ላይ ትምህርቴን እማራለሁ፣ ጥሩ ውጤት አመጣለሁ፣ ከዛ ውጭ ሀገር እማራለሁ፣ ተምሬ መጥቼ አገሬን አገለግላለሁ ብለው ፈርመው አስቀምጠዋል። ልክ እንዳሉት ነው የሆነው። 100 ነው ያመጡት እዛ ደሴ። እዚህ ቀርበው አዲስ አበባ ዩኒቨርሲቲ ሲማሩ በ1960ዎቹ በነበረው ችግር ምክንያት ስኮላርሽፕ አግኝተው አሜሪካን ሀገር ሲሄዱ እዛ ሁሉንም ትምህርት ካጠናቀቁ በኋላ ስራው ጀምረው ነበር። ነገር ግን በ1980ዎቹ በሀገራችን በነበረው ድርቅ 1980ዎቹ ማለት 1977፣ 78 እና 80ዎቹ መጀመሪያ አካባቢ የኢትዮጵያን ችግር ሲሰሙ ወደ ሀገር መጥቻ አገለግላለሁ የሚል ሀሳብ ይዘው እዛ ሀገር መጡ። ያኔ የተስፋ ድርጅት ተቋቁሟል፣ ጃክ ስሚዝ በሚባለው ሚሽነሪ። ነገር ግን አዲስ አበባ ላይ ብቻ ውስን ነበር። ያም ድርጅት በዕለቱ ችግር ውስጥ ላይ ነበር። እንደገና ፈንድሬዝ አድርገው አሰባስበው ካቋቋሙ በኋላ ድርጅቱ ካንሰራራ በኋላ በተለያየ የሀገሪቱ ክፍል ቅርንጫፎች እንዲኖሩ ተደርጓል። ዛሬ ተስፋ ድርጅት ደሴ ላይ ያለው፣ ከደሴ ቀጥሎ ጋምቤላ ላይ ያለው፣ ከጋምቤላ ቀጥሎ አሶሳ ላይ ያለው፣ ከአሶሳ ቀጥሎ ሂራራ፣ ሮጌ፣ ሲንታሩ እነዚህ የሚባሉ ቦታዎች ሁሉ ቅርንጫፍ አለ። ስለዚህ ይህንን እንዲስፋፋና ይህን ስራ እንዲሰሩ ያደረጉት እኚህ ሰው ናቸው።
አንዳንዴ በላይፍ ካለ ሰው መማር አግባብ ስለሆነ ማለት ነው። በ1987 ወደዛ ሀገር መጥተው ስራ ከጀመሩ በኋላ ድርጅቱን ተስፋ ድርጅትን ለ25 ዓመታት ያክል አገልግለዋል በስራ አስፈጻሚነት። በዛን ጊዜ ከብዙ ድርጅቶች ጋር ኮንሰርቴን በመመስረት ድርጅቱ እንዲስፋፋ በማድረግ ሰርቷል። በመቀጠል ደግሞ ይህ አሁን የምታዩት ዩኒቨርሲቲ የተጠነሰሰው በእሳቸው ራዕይ ነው። ራዕያቸውን ወደ ቦርድ አመጡ። ተስፋ ድርጅት በየዘመኑ በጣም የሚተጉ ቦርዶች አሉት፣ አሁንም አሉ። ያንን ራዕይ ዲቤት ተደረገበት፣ ክርክር ተደረገበት። ዘን መነሻ የነበረው እሳቸው ሊናገሩ ይችላሉ። መነሻ የነበረው ግን ቫልዩ ቤዝድ የሆነ ጠንካራ ተማሪዎችን ማፍራት የሚችል የወደፊት ሊደሮችን የሚያፈር በተለየ መንገድ የተሻለ ዩኒቨርሲቲ እንገንባ የሚል ነበር። ያ ሲፈቀድላቸው ምንም አልነበርም። ይሄ ቦታ ሲጀመር ምንም አልነበርም። ይሄ ትምህርት ቤት ሲጀመር ግን አረቀው በማለት ይሄ ትምህርት ቤት እንዲከፈት ተደረገ። ገንዘብ ተሰባስቦ እንዲሰራ ተደረገ። ዛሬ እናንተ ተመርቃችኋል ማለት ነው። እናንተ ብቻ ሳይሆን 11 ዙር ምረቃ ተካሂዷል ማለት ነው። ይሄ ዲዛይን ስታዩት በአይን ቅርጽ ነው። አይን ቅርጽ ነው ሊነግሯችሁ ይችላሉ። ይሄ አይን ነው። ቅድም በጣም ሸር እያደረጉ ነው። ግቢው በተለየ ዲዛይን እንዲሰራ ካደረጉ የመጀመሪያው ባለራዕይ ሰው እና የመጀመሪያው ፕሬዚዳንት ናቸው ማለት ነው። በመቀጠል ዶክተር ሚናስ እዚህ ብቻ አይደለም ያገለግሉት። በሀገራችን ባሉ በተለያዩ ዘርፎች አገልግለዋል። የከተማችን የአዲስ አበባ ከተማ ዲዛይን እና የማዋቅር ስራ ሲሰራ አክቲቭሊ ኢንጌጅ ያለው አሁን ባለበት ደረጃ ውበት እንዲኖረው ካደረጉ የመጀመሪያ ሰዎች መካከል አንዱ እሳቸው ናቸው። በተለያየ ሀገሪቱ ከተማ በሐዋሳ፣ በአማራ ክልል፣ በሌሎች ክልሎችም በማማከር መንግስትን በማማከር የተሻለ ልማት እንዲሰራ በማድረግ ሰርተዋል። በህዳሴው ግድብ ላይ በኮሚቴ አባልነት አገልግለዋል። ዛሬ ደግሞ ዶክተር ሚናስ አሁንም ካሌብ ነኝ ይላሉ። ካሌብን ታውቃላችሁ? አሁንም ካሌብ ነኝ፣ አሁንም ጉልበታም ነን። እየመጡ ለእኛ ኢነርጂ ይሆኑናል። እየመጡ ለእኛ ራዕያቸውንም አሁንም ያካፍሉናል። አሁንም የተሻለ ስራ እንዲሰራ እያደረጉ እድሉን አጋጥሟችሁ ማማከርም ሁሉንም ያገለግላሉ እና በጣም ባለራዕይ ናቸው። ይህንን ካልኩ የእናንተን ጊዜ ላለማሻማት ወደ እሳቸው ይሄዳል። ዶክተር ሚናስ ደህና አደራችሁ። ወደዚህ የመጣሁት ወደዛ ጠጋ ካል የሆነ የሚንጓጓ ነገር አለ እና ያንን ለማስቀረት በሚል ነው። ዛሬ ትልቅ የደስታ ቀን ነው ለሁላችን። በተለይ ለእኔ የኢትዮጵያ ሕብረተሰብ አሳድጎ አስተምሮ ለዚህ አበቃኝ 1 ብር ማለት ነው። 1 ብር አተረፈ የኢትዮጵያ ሕዝብ። እኔ ደግሞ እንደናንተ ያሉ ምሩቃንን ለ11ኛ ጊዜ በማትረፌ በጣም ደስ ይለኛል። እንግዲህ በዚህ ያለቃችሁ እኔን ያተረፈው ያዳህ ሕዝብ እንዲህ ያለ ነገር ቅድም የተጠቀሱትንም ነገሮች ከሌሎች አጋሮቼ ጋር ሆኜ እንድሰራ ሆኗል። እናንተ ደግሞ ከዚህ በኋላ ብዙ ይጠበቅባቸዋል። ያለፍኩበትን ረዥም ጊዜ ሳይ እና ደግሞ በዚህ ድርጅት የነበረኝን ሚና ስመለከት ራሴን የማየው እንደ ሰብሳቢ፣ እንደ አለቃ፣ እንደ አዛዥ ናዛዥ ሳይሆን ራሴን የማየው እንደ መልካም አርሶ አደር ነው።
መልካም አርሶ አደር ብዙዎቻችሁ የምታውቁ ይመስለኛል። ስለ መልካም አርሶ አደር ያቅዳል፣ ያርሳል፣ ያለሰልሳል፣ ይዘራል፣ ያርማል፣ ያጠጣል፣ ይጸልያል፣ ጌታ ሆይ ዝናብ አምጣ በሚል ከዛ በኋላ ሰብል ይሰበስባል። ይሄ እንግዲህ አንዱ ባህሪው ነው። ሌላው ባህሪው ደግሞ ልንገራችሁ። እኔ የማውቀው ልጅ እንደነበር አርሶ አደር ዘመዶች ስለነበሩኝ እነሱ ጋር ሄጄ ብዙ ነገሮች እማር ነበረ። አንዱ የተማርኩት ነገር ስለ ግብርናው ብቻ ሳይሆን ምን ያህል አርሶ አደሮች ደጎች እንደሆኑ ነው፣ ምን ያህል ሰጪዎች እንደሆኑ ነው። እና ምን ይሆናል ሰብል በሚሰበሰብበት ጊዜ ብዙ ጊዜ ችግረኛ ሰዎች በተለይ ያጡ የነጡ እናቶች መጥተው ቁጭ ይላሉ። ሰብሉ የሚሰበሰብበት አካባቢ እንግዲህ አንዳንዶቻቸው አይታቸው ይሆናል ይህን ነገር። ከዛ የአርሶ አደር ምንድን ነው የሚያደርገው? ከሰብሉ ካመረተው ዘግኖ አይደለም በቁና ይሰጣል ለእነዚህ ሰዎች። ስለዚህ እናንተ እንደ አርሶ አደር ጠንካራ ሰራተኞች ሆናችሁ ለዚህ ማዕረግ በቅታችኋል። ቀጥሎ ደግሞ ደግነት ከኛ የሚጠበቅ ስለሆነ በህብረተሰባችን ብቻ ሳይሆን በፈጣሪያችንም የሚጠበቅ ነገር ስለሆነ ይህን ነገር ችላ እንዳትሉ ትፈልጋለሁ። አሁን በስራ ሂደት ሁላችሁ እንደተማራችሁት ዋናው ነገር ራዕይ መኖሩ ነው። ሁሉ ነገር ከራዕይ ይጀምራል። እናንተ በራዕይ ነው እዚህ የደረሳችሁት። ተምሬ ጥሩ ውጤት አስገኝቼ ያችን ዲግሪ አገኛለሁ ብላችሁ በዛ ጀመራችሁ፣ ሰራችሁ፣ ይኸው ለዚህ ማዕረግ ደረሳችሁ። ራዕይ የሌለው ትውልድ ይጠፋል ይባላል። ይደኸያል ብቻ አይደለም ይጠፋል ይባላል። ይሄ ኮሌጅ በአእምሮዬ ሲመጣ ብዙ ነገሮችን አይቼ ነው። በከፍተኛ ትምህርት እንቅስቃሴ በዚያን ጊዜ እንግዲህ ይሄ የዛሬ 20 ዓመት እንደዚህ አካባቢ ነው ያየሁት ነገር አንዱ ምንድን ነው? ትምህርቱ በአጠቃላይ ተማሪ ተኮር አልነበረም። ትምህርቱ የሚያተኩረው መምህሩ ላይ ነበረ። መምህሩ ላይ ስለነበረ ያ መምህር የፈለገውን በተማሪው ያረግ ነበረ። ይህንን አልወደድኩትም። ምክንያቱም ተማሪው ጥያቄ ሊጠይቅ ሲል ቁጭ በል ይባላል። ተማሪው ደግሞ አንዳንድ ሀሳቦችን ሊያቀርብ ሲል የሚቆጡ ብዙዎች ነበሩ። ይሄ ለአስተምህሮ ጤናማ አስተዋጽኦ አልነበረም። ተማሪውን የሚያኮስስ የሚያሸማቅቅ አሳቢ ሆኖ ተሸጋግሮ ህብረተሰብን እንዳያሸጋግር የሚያደርግ አመለካከት ነበር። ሌላ ያየሁት ነገር ምንድን ነው? ስነ ምግባር የሚባል ነገር አልነበረም። የዛሬ 20 ዓመትና ከዛ በፊት አሁን ያለውን ያው ትንሽ ገደል አላውቅም፣ ግን ስነ ምግባር የሚባል ነገር ከከፍተኛ ትምህርት ጋር ተጣምሮ ስላልሄደ የከፍተኛ ትምህርት ተቋማት በዙሪያቸው የጫት ቤት ያለበት፣ የመጥፎ ፊልሞች ያሉበት፣ ዝሙትና መሰል አቆርቋዥ ነገሮች በሚካሄዱባቸው መሀል ውስጥ ነበሩ። ወደ ውስጣቸው ስንመጣ ደግሞ እኔ በውስጥ ሁኜ ያየሁት ነገር ስለሆነ ነው። አቤቱታውና ብሶቱ በተለይ በስነ ምግባር ግድፈት ብዙ ነበር። ሌላው የትምህርት ማዕዱ ራሱ
የበረት አይነት ሁኔታ ነበረ። ተማሪዎች ከመብዛታቸው የተነሳ ማን እያጠና ነው፣ ማን እየቀለደ ነው፣ ምን የሚለው ሁሉ አይለይም ነበረ። መምህሩም አይገዳውም ነበረ። ያንን ተማሪ አውቆ ለማድረስ ወደሚፈልገው ቦታ ለማድረስ ወደ ትምህርቱ በምንሄድበት ጊዜ ደግሞ ትምህርቱ የቀጨጨ ያሮገ ነበረ። ይሄ እንግዲህ ያው ከድህነታችን ጋር አብሮ የሚያያዝ ነው። ስለዚህ በአእምሮ የመጣው ነገር ምንድን ነው? ይህም ሁሉ ኢንቨስትመንት ለማድረግ ተቻለ። እንግዲህ የዛን ጊዜ የሚገርማችሁ ብዙ ነገሮች ያስፈልጉ ነበረ። አንዱ መጀመሪያ የሚያስፈልገው መሬት ነበረ። መሬት በአዲስ አበባ በጣም ውድ የማይገኝ ርብርብ የበዛበት ንብረት ነው። ስለዚህ ጠየቁኝ። ሊዝ ማድረግ አለብህ ተባለ። ወደ 22 ሚሊዮን ብር ተከፍሎ ማለት ነው በ40 ዓመት። ከዛ ይሄ ይዞታ ሊዝ እንድናደርግ ሆነ። በጣም የሚገርማችሁ በዚያን ጊዜ በዚህ አካባቢ ብዙ ሰዎች አልነበሩ። ይሄ ራሱ ረግረግ ነበረ። ማንም አይፈልገውም። ፈላጊዎቹ ጅብና እነዚህ የባህር ዳር አሞራዎች ነበሩ። እና መሬቱን ለመለካት እኔ ማስታውሰው የገበሬ ቦት ጫማ ገዝቼ ነበረ። እየተራመድን እያየን ምኑን የት እንትከል የሚለውን ለመለየት እና ሰዎችም ይስቁብን ነበር። ምን ታደርጋላችሁ እዚህ? እንዴት ሊሆን ይችላል? ግን ራዕይ አለ። ያየሁት ነገር ይሄ በህዝብ ይሞላል፣ ይሄ በፎቅ ይሞላል የሚል ነገር ነበረ። የዛሬ 24-25 ዓመት አካባቢ ከዛ ኮሌጁ መሰራቱ ካልቀረ እንደ ኮሌጅ መቀረጽ አለበት በሚል የውጭ ሰዎችን መፈለግ ጀመርኩኝ። ኮሌጅ ዲዛይን የሚያደርጉ አንድ ትልቅ ፈርም በበጎ ፈቃደኝነት እኔ ያግዛለሁ ብሎ መጣ። የደች ፈርም ነው። ዲዛይን ተደረገ። ቅድም እንደተገለጸው በአይን ምስል ነው ይሄ ዲዛይን የተደረገው። ይሄ የአይን ብሌን ነው። ይሄ ብሌን እግዚአብሔርን ያያል፣ ለመጠንቀቅ ያህል ማለት ነው። እግዚአብሔር ደግሞ እኛን ያየናል። ስለዚህ መንፈራገጥ የለም፣ ወደ ጨለማው መሄድ የለም። ለምን? እግዚአብሔር ስለሚያይ። እኛ ደግሞ እግዚአብሔር በውስጣችን ስላለ የሚፈልገውን ስለምናውቅ ይሄ በጣም አስፈላጊ ስለሆነ ቅድም ካልኩት የስነ ምግባር ጉድለት አኳያ ከዛ ገንዘቡ የት ይምጣ ያንን ዲዛይን ስራ ላይ ለማዋል በሚል ብዙ ፕሮፖዛል ጻፍኩ። ኢንተርኔቱንም ተጠቀምኩበት እና ወደ 104 ሚሊዮን የሚሆን ገንዘብ በአንድ በ3 ዓመት ለማሰባሰብ ችዬ ይሄ በአንድ የቻይና ኩባንያ እንዲገነባ ተደረገ። ከዛ በኋላ ስራው ቀጠለ። ምንድን ነው? ሶፍትዌሩ መዘጋጀት አለበት። ጠንካራ ዜጎች ከዚህ እንዲመረቁና እነዚህ ዜጎች በጥንካሬያቸው ለራሳቸው ለሀገራቸው እንዲሆኑ እና ቻርተሩንም እያማከርኩ የተለያዩ አካላትን የመስራት ሁኔታ ነበረ። ያ ካለቀ በኋላ የተለያዩ መሳሪያ
ነው ያቺ የመጀመሪያዋ ራዕይ የኮሌጅ ራዕይ። ከዛ ቀጥሎ ያችን እንጨብጣለን በሚል ተስፋ ሳንቆርጥ በመስራታችን ያልደከሙ ሰዎች የሉም ለማለት ይቻላል። ሰራተኞቻችን፣ አጋሮቻችን፣ መንግስት ራሱ ከኛ ጋር ሆነው ከዛ ደግሞ ከጀርባዬ እንደምታዩቸው የውጭ ሀገር ሰዎች የመሳሰሉ አጋሮች ከኛ ጋር እየሰሩ ነበረ። አሁን እናንተ እዚህ ደርሳቸዋል። ቀላል ደረጃ አይደለም ያላችሁበት። ከአሁን በኋላ ነው ጥያቄው። በእኛ ሀገር አንድ ሰው ለእንዲህ አይነት ማዕረግ ሲበቃ የሚያደናቅፈው የሚመቀኘው ይበዛል። ስለዚህ በዋናነት ካሁኑ መጠንቀቅ ያስፈልጋል። ራስን መጠበቅ ያስፈልጋል። ምክንያቱም ይሄ ያገኛችሁት ማዕረግ ወደ ገንዘብ ሲለወጥ ብዙ ነው የሚሆነው። ለዋጮቹ ደግሞ እናንተ ናችሁ። ራዕይ ካላችሁ እና በጥንካሬ ከሰራችሁ። እኔ አንዳንድ ጊዜ አዝናለሁ። ብዙ ነገራችን፣ ብዙ ጊዜያችን ማህበራዊ ነገር ላይ ነው የሚውለው። ማህበራዊ ነገር አስፈላጊ ነው፣ ግን ያ መወሰን አለበት፣ በፕላን መሆን አለበት። ብዙ ነገራችን እንዴት ከዚህ ወደዛ ለመሸጋገር እንዴት እንማስን፣ እንዴት እንስራ፣ እንዴት እንፍጠር በሚለው ማተኮር ያስፈልጋልና እምመክራችሁ እንደ ታላቅ እባካችሁ ዲግሪ ያገኘን ብላችሁ ወደ ክለቦቹ፣ ወደ ቁርጥ ቤቶቹ፣ ወደዚህ ወደዛ ወስኑት። ጫቶቹን አስወግዷቸው፣ አቃጥሏቸው። ሌሎችም ነገሮች ሊኖሩ ይችላሉ። እነሱን የለም። እኔ አሁን እዚህ ደርሻለሁ። አትፈለግም። እኔ የምፈልጋቸው ነገሮች አሉ። በራሴ ፕላንና ዓላማ ነው የምሄደው። ከዛ ወገኖች እግዚአብሔር የሚያዘው ትልቅ ጉዳይ ነው። ይኸው ምንድን ነው? ጎረቤታችሁን ወንድማችሁ ማድረግ። አሁን እዚህ እኛ ሀገራችን ችግር ላይ ናት፣ ሰላም የለም። ምን እንላለን? የችግሩ መንስኤ ምን ይመስላችኋል? ፈጣሪ ነግሮናል። በአንዲት ቃል ፈጣሪ ነግሮናል። የችግሩ መንስኤ ምን እንደሆነ ታውቃላችሁ? ፍቅር አልባነት፣ ግለኝነት፣ ጥላቻ። ግን እግዚአብሔር በትእዛዝ የሚያልቅ ቁልጭ አድርጎ የነገረን ምንድን ነው? መጀመሪያ እግዚአብሔርን ውደድ፣ ቀጥሎ ምንድን ነው ያለው? ጎረቤትህን። አወዳደዱ ደግሞ እንዴት ነው? በደንብ በሚገባን መልኩ ትርጉሙን ሰጥቶናል። አወዳደዱ ራሳችሁን እንደምትወዱ አይደለም እንዴ? ራሴን እወዳለሁ፣ ይኸው ደረቴን እየመታው ነው። ጎናችን ያለውንም ደግሞ እወዳለሁ። ደግሞ በቃል ብቻ መወሰን የለበትም። በቃል ብቻ መወሰን የለበትም። መጽሐፍ ቅዱስ ምን ይላል? እምነት ያለ ስራ ከንቱ ነው ይላል። ፍቅር ያለ ስራ ከንቱ ነው። ስለዚህ ያንን በተግባር ማሳየት ያስፈልገናል። ቅድም ተገልጿል። የዛሬ 37 ዓመት ይመስለኛል አሜሪካ ኖር ነበረ።
ያው ሀገራችን መቼም ታሪኳ ጠለሸት በጠለሸት እየሆነ ነው እና ያንን ትንሽ ለመሸሽ ወደዛ ሄጄ እዛ ኖር ነበር። ግን በመሃል የ77 ረሃብ መጣ። የ77 ረሃብ ሲመጣ እኔ ደነገጥኩኝ። ምክንያቱም የተወለድኩባት ደሴ ከተማ በረሃብ የሞቱ ወገኖችን ታስተናግድ ነበር። ደሴ እማቃት እናንተም የምታውቋት ያው የቆንጆዎች ሀገር ትባላለች አይደለም? ደሴ ደግሞ የጥጋበኞች ሀገር ነበረች። ምርት በሽ ነው፣ ወተት በሽ ነው፣ ማር በሽ ነው። እኔ ሳደግ እማቃት። ግን የዛ ጊዜ በአንድ የአሜሪካ የቴሌቪዥን ፕሮግራም ሰዎች በረሃብ ሲሞቱ አየሁት። ከዛ አንድ ትንሽ ልጅ በጣም ማንም ያላስተማረኝን ትምህርት አስተማረኝ። አንድ ትምህርት ቤት ሄጄ ስለ ኢትዮጵያ ረሃብ ንግግር እንዳረግ ተደርጎ ንግግር ሳረግ ትናንሽ ልጆች ነበሩ። ንግግሩ ካለቀ በኋላ ሁሉ ሲወጡ ያ ልጅ ግን የ7 ዓመት ልጅ ይመስላል ወደ እኔ መጣ። ሲመጣ እኔ መሰለኝ ሰላም ብሎ ሊሰናበተኝ ነበር የመሰለኝ። ሰላም አለኝ። ነገር ግን እጃችን ሲለያይ ምን እንደሆነ ታውቃላችሁ? 10 ሳንቲም ጠብ አለች። የ6 ወይ የ7 ዓመት ልጅ 10 ሳንቲም ጠብ አለች። ያቺ በዛሬ ስትመነዘር ወደ 100 ብር ትሆናለች። እና የሙዝ የተመደበለትን ለኢትዮጵያ ረሃብተኞች ይሄ ልጅ እንደዚህ ከሰጠን የምላርግ ብዬ በቃ ሁሉም ትቼ መጣሁኝ። ስራዬንም ትቼ ምን ብዬ ከእናንተ እንዲህ ያለ ነገር የህይወታችሁ አካል ካልሆነ ትርጉም አታገኙ፣ ባረኮት አታገኙ። ፍቅር ቀላል ነገር አይደለም። ፍቅር ኃይል ነው። ፍቅር ሀብት ነው። በፍቅር ለሰጠ ተሰፍሮ ሞልቶ ተትረፍርፎ ይመለስለታል ነው የሚለው። በህይወት ያየሁት ይህንን ነው። ያው እናንተ የፍቅር ውጤት ናቸው። እንዴት ነው ደስ የሚለኝ! 4 ልጆች አሉኝ። ዛሬ ፎቶግራፉን አስቼ ልክላቸዋለሁ። እነሱም ደስ ነው የሚላቸው እና አደራ እምላችሁ እችን ፍቅር ይዛችሁ ምን ላድርግ ለህብረተሰቤ፣ ለወላጆቼ፣ ለዘመዶቼ ብቻ አይደለም። አሁን ትልቁ ችግር ሁሉም ዘመዶች ጋር ብቻ የማተኮር ሁኔታ፣ ፊት ለፊታቸው ያ ወገን በረሃብ እየሞተ እስኪ ለሱ ደግሞ ምን ላድርግ የሚለውን ነገር ይዛችሁ በህይወታችሁ እንድትቀጥሉ ነው። ሌላው ለመጨመር የምፈልገው እዚህ መድረስ መማር ማቆም አይደለም። መማር ቀጣይ ነው፣ የማያልቅ ነገር ነው። የእግዚአብሔር ቃል ምን ይለናል? እውቀት በጣም ሰፊ ስለሆነ ዓለም ራሱ ያንን ለማካተት አይበቃም ነው የሚለው። ስለዚህ ዲግሪ አገኝተናል ብላችሁ አዋቂ ነኝ ብላችሁ በመኩራራት ቁጭ የምትሉ ከሆነ ተሳስታችኋል። ዓለም መንደራችን በየወሩ እየተቀየሩ ነው። ዛሬ ወጣ ብዬ ሄጄ ነበረ ለቡ። ብዙ ለውጥ ነው ያየሁት። እንደውም ጠፋኝ መንገዱ ከለውጥ የተነሳ። ስለዚህ ትምህርት እንዳታቋርጡ ነው የምለው። በዚህ ሂደት እንግዲህ የኔን ሚና ነግሬያቸዋለሁ። በዚህ ሂደት መምህራኖቻቸዋለሁ። ልዩ ፕሬዚዳንት አላቸው ዶክተር ተረፈ። ልዩ የምትለዋን 3 ጊዜ አሰምርባታለሁ። ምክንያቱም ይሄ ተቋም እንዲቀጥል እና የበለጠ ፍሬያማ እንዲሆን ያደረገው እሱና የእሱ ግብረ አበሮች ናቸው።
ለምን? ያ ቅድም ያልኳቸውን ነገር ይዘው ስለሚንቀሳቀሱ ራዕይ ያላቸው ከኃይል ይሰራሉ። ከዛ ደግሞ በውስጣቸው ወጣቶችን እናፍራ የሚል በጎ አስተሳሰብ ስላለ የቦርድ አባላትን የጠቅላላ ጉባኤ አባላትን አመሰግናለሁ። በመሀላችን ደግሞ አንድ ጃክ ስሚት ጃክ የሚባሉ አሜሪካዊ ያሉ እሳቸው ከኛ ጋር በመተባበር በእውቀታቸው በገንዘባቸው ይህንን ቤት ካቆሙት አንደኛው ናቸው። በጣም የሚገርመው ደግሞ በግላቸው ደግሞ 6 ተማሪዎችን ስፖንሰር አድርገው ዛሬ ከእናንተ ጋር እነዚህ 6 ተማሪዎች እንዲመረቁ ስላደረጉ ጃክ ልታመሰግኗቸው ይገባል። ታንክ ዩ ቬሪ ማች። ይህንን ፕሮግራም ላዘጋጁት ደግሞ ምስጋናዬ በጣም ከፍ ያለ ነው። በመጨረሻ ወላጆችን ላመሰግን እፈልጋለሁ። ወላጆችን፣ ዘመዶችን በዚህ ወቅት መመረቅ ቀላል አይደለም። ቅድም እንደተጠቀሰው ኮቪድ ነበረ። ከዛም ሌሎች ነገሮች እየመጡ ይህን ነገር ጨርስ ይሆን ወይስ አይሆን የሚል የማሰብ ሁኔታ ነበረ። በዚህ ልጆቻችሁ፣ ዘመዶቻችሁ እንዲያልፉ የገንዘቡንም የምክሩንም የጸሎቱንም ድጋፍ በማድረግ እዚህ ስላበቃችኋቸው ወላጆችና ዘመዶች ምስጋና ይገባቸዋል። አጨብጭቦላቸው። በመጨረሻ ላልተው የምፈልገው ምናልባት አንዳንዶቻችሁን ትንሽ ቆርቆር የሚያደርጋችሁ ምናልባት ያልኩት ይሆናል ማለት አይደለም። ይሄ ቤት የተሰራው በጌታችን በኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ለፍቅር ይነዳናል። ፍቅሩን ውስጣችን አድርጎ ጋምቤላ እንድንሄድ፣ አሶሳ እንድንሄድ፣ ሂራራ አርሲ ነገሌ ማለት ነው፣ ሂራራ፣ ሮጊ፣ ዘዋይ ዱጉዳ እንድንሄድ፣ ሲንታሮ ከሐዋሳ ውረድ ብሎ እንድንሄድ በተለያዩ ገጠሮች እየተዘዋወር አይዟችሁ በማለት የድሆችን የተቸጋሪዎችን እንባ እንድናብስ ሲነዳን እየነዳን ያለ አምላካችን ነው፣ የፍቅር አምላካችን እና ያንን ራእይ እንድንይዝ ረዳን። ራእዩ ደግሞ ተግባራዊ እንዲሆን ረዳን። በመጨረሻ ደግሞ እንደናንተ ያሉ ወጣቶች በዚህ እንዲገኙ ስለረዳ እባካቸው አመስግኑ። እንኳን ደስ ያላችሁ። እግዚአብሔር ይርዳችሁ። አሜን። ክቡር ዶክተር ሚናስ ሂሩይ የተስፋ ድርጅት ጠቅላላ ጉባኤ ሰብሳቢና የዕለቱ የክብር እንግዳ፣ ክቡር አቶ ጥላሁን አበጋዝ የተስፋ ድርጅት ዋና ስራ አስፈጻሚ፣ ክቡራን የተስፋ ድርጅት ጠቅላላ ጉባኤ አመራሮችና አባላት፣ የቦርድ አመራሮችና አባላት እንዲሁም የተስፋ ድርጅት የበላይ አመራሮችና ሰራተኞች፣ ክቡራን የሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ የሴኔት አባላት፣ መምህራን፣ የአስተዳደር ሰራተኞች፣ ውድ ተመራቂዎች፣ የተመራቂ ቤተሰቦች፣ ክቡራንና ክቡራት፣ ከሁሉም አስቀድሜ በራሴና በሬጅስትራር ቢሮ ስም እንኳን ለዛሬ የምረቃ ቀን በሰላም አደረሳችሁ ለማለት እወዳለሁ። ከዚህ ቀጥሎ በድህረ ምረቃ ወይም በሁለተኛ ዲግሪ መርሃ ግብር በ3 ፕሮግራሞች እንዲሁም በመጀመሪያ ዲግሪ መርሃ ግብር በ5 ፕሮግራሞች በሐምሌ 2016 እና የካቲት 2017 ዓ.ም ትምህርታቸውን በማጠናቀቅ ለዛሬ
የምረቃ ቀን የበቁ እጩ ተመራቂዎችን ቁጥራዊ ዝርዝር እንደሚከተለው አቀርባለሁ። በድህረ ምረቃ ወይም በማስተርስ ፕሮግራም በቢዝነስ አድሚኒስትሬሽን ዲፓርትመንት ወንድ 32፣ ሴት 65 በድምሩ 97። በኦርጋናይዜሽናል ሊደርሺፕ ወንድ 4፣ ሴት 3 በድምሩ 7። በአካውንቲንግ ኤንድ ፋይናንስ ወንድ 6፣ ሴት 5 በድምሩ 11። በድህረ ምረቃ ወይም በማስተርስ መርሃ ግብር አጠቃላይ ወንድ 42፣ ሴት 73 ጠቅላላ ድምር 115። በመጀመሪያ ዲግሪ መርሃ ግብር በአካውንቲንግ ኤንድ ፋይናንስ ዲፓርትመንት ወንድ 14፣ ሴት 20 በድምሩ 34። በማኔጅመንት ወንድ 18፣ ሴት 26 በድምሩ 44። በማርኬቲንግ ማኔጅመንት ወንድ 11፣ ሴት 31 በድምሩ 45። በኮምፒውተር ሳይንስ ወንድ 21፣ ሴት 9 በድምሩ 30። በአርክቴክቸር ወንድ 46፣ ሴት 24 በድምሩ 70። በመጀመሪያ ዲግሪ መርሃ ግብር በአጠቃላይ ወንድ 110፣ ሴት 110 220 ተማሪዎች። በአጠቃላይ በሁለቱም ፕሮግራሞች በድህረ ምረቃና በመጀመሪያ ዲግሪ ወንድ 152፣ ሴት 183 በጠቅላላ ድምር 335 እጩ ተመራቂዎች ለምርቃት ቀርበዋል። ውድ እጩ ተመራቂዎች ከመቀመጫችሁ እንድትነሱ በአክብሮት እጠይቃለሁ። ሁላችሁም እጩ ተመራቂዎች ከመቀመጫችሁ እንድትነሱ በአክብሮት እጠይቃለሁ። ሁላችሁም እጩ ተመራቂዎች ከመቀመጫችሁ እንድትነሱ በአክብሮት እጠይቃለሁ። የመጀመሪያ ዲግሪ እጩ ተመራቂዎች ብቻ መነሳነሳችሁን ከቀኝ ወደ ግራ እንድታዞሩ እጠይቃለሁ። የመጀመሪያ ዲግሪ ተመራቂዎች ብቻ መነሳነሳችሁን ከቀኝ ወደ ግራ እንድታዞሩ እጠይቃለሁ። መመረቃችሁ በደስታ መስራቱ እንኳን ደስ አላችሁ፣ እንኳን ደስ አለን። ኮንግራቹሌሽንስ! እንኳን ደስ አላችሁ፣ እንኳን ደስ አለን። ኮንግራቹሌሽንስ! ክቡር ዶክተር ሚናስ ሂሩይ የተስፋ ድርጅት ጠቅላላ ጉባኤ ሰብሳቢና የዕለቱ የክብር እንግዳ፣ ክቡር አቶ ጥላሁን አበጋዝ የተስፋ ድርጅት ዋና ስራ አስፈጻሚ፣ ክቡራን የተስፋ ድርጅት ጠቅላላ ጉባኤ አመራሮችና አባላት፣ የቦርድ አመራሮችና አባላት እንዲሁም የተስፋ ድርጅት የበላይ አመራሮችና ሰራተኞች፣ ክቡራን የሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ የሴኔት አባላት፣ መምህራን እና የአስተዳደር ሰራተኞች፣ ውድ ተመራቂዎች እና የተመራቂ ቤተሰቦች፣ ክቡራንና ክቡራት፣ ከሁሉ አስቀድሜ በራሴና በቢዝነስ ፋክልቲ የድህረ ምረቃ ክፍል ስም እንኳን ለዛሬ ምረቃ ቀን በሰላም አደረሳችሁ ለማለት እወዳለሁ። ከዚህ በመቀጠል የሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ሴኔት ባሳለፈው ውሳኔ መሰረት ከድህረ ምረቃ ክፍል ትምህርታቸውን በማጠናቀቅ ለዛሬ የምረቃ በዓል ከበቁ ተማሪዎች ውስጥ የላቀ ውጤት ማለትም እጅግ ከፍተኛ ማዕረግ ያመጡትን ተማሪዎች ስም ዝርዝር እጠራለሁ። ስማችሁን በቅደም ተከተል የምጠራችሁ ተመራቂዎች በክብር እንግዳው ፊት ቀርባችሁ ዲግሪያችሁን እንድትቀበሉ እጠይቃለሁ። አሁንም እንኳን ደስ ያላችሁ፣ እንኳን ደስ ያለ። ከዚህ በመቀጠል የዕለቱ ተመራቂዎችን ሽልማት የሚሰጡልንን የሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ፕሬዝዳንት የሆኑትን ዶክተር ተረፈ ፈየራን ወደዚህ ጋብዛለሁ። በመቀጠል በማስተር ፕሮግራም ትምህርት ክፍል ትምህርታቸውን ተከታትለው በዛሬው ዕለት ከሚመረቁት ውስጥ በማስተር ኦፍ ቢዝነስ አድሚኒስትሬሽን እጅግ ከፍተኛ ማዕረግ ያመጡትን እጩ ተማሪዎችን እጠራለሁ። አንደኛ አብዮት ዱባለ አይደል፣ አዲስ አለም ሰይፉ ታደሰ 393 ተገኒያ ሙላት ማሞ 385
ዘውድነ ተገኝ መራ 3.83 ምህረት በኃይሉ ገብረሰንበት 3.81 ቅድስት አለምነ አለሙ 3.81 ሴና አይሳ አባቲ 3.78 ፍጹም ታደሰ ደሳለኝ 3.78 አማኑኤል እንተስኖት ታደሰ ከዚህ በመቀጠል በማስተርስ ፕሮግራም በኦርጋናይዜሽናል ሊደርሺፕ እጅግ ከፍተኛ ማዕረግ ተመራቂዎችን እጠራለሁ። አንደኛ አጥናፉ ደረጀ መንግስቱ 4 ነጥብ በማምጣት፣ ሁለተኛ ሮዳስ አብርሃም በርሄ 3.82 ሮዳስ አብርሃም በርሄ። ከዚህ በመቀጠል በማስተርስ ፕሮግራም በአካውንቲንግ ኤንድ ፋይናንስ ትምህርታቸውን ተከታትለው በዛሬው ዕለት እጅግ ከፍተኛ ማዕረግ ያመጡትን ተማሪዎች እጠራለሁ። አንደኛ ፍቃዱ ሙሉ አያሌው 3.89 ክንዱ ሙሉ አያሌው 3.89 ሴሊማን ስዩም አለማየሁ 3.83 ሞራል ያስፈልጋል። እያጨበጨባችሁ ሸኙልን ተሸላሚዎችን። ሞራል ያስፈልጋል። ይህ የሥራ ውጤት ነው። ቶማስ አሊ አቢጊዛ 3.76 እንኳን ደስ ያላችሁ፣ እንኳን ደስ ያለ። ሞራል እየሰጧቸው ሞራል ሰጧቸው። ብሌን አሰፋ ሸፊ፣ መቅደስ ደሳለኝ ንጋቱ፣ ይደነቁ ግቤላ ይባረክ፣ አብዱራዛቅ በድሩ ሳይድ፣ ኢልሃም ታደሰ አሊ፣ ኢልሃም ታደሰ አሊ፣ ቃል ኪዳን አበበ ተገባ፣ ኢየሩሳሌም ግርማ ፈየሳ፣ ሀቢብ ከበደ ደበላ፣ አለማየሁ ሸዋቅጣ ወልደ ጊዮርጊስ፣ ባንተ ጊዜ ዋለ መኮንን፣ ቃል ኪዳን ደስታ ሀየ፣ ሰላማዊ ፍቃዱ ተገኝ፣ አቤኔዘር ማስረሻ ኃይል፣ በረከት ዲባን መኮንን። እነዚህ በማዕረግ የተመረጡ ተማሪዎች ናቸው። ከዚህ በመቀጠል በከፍተኛ ማዕረግ የተመረጡ ተማሪዎችን እጠራለሁ። በከፍተኛ ማዕረግ አካውንቲንግ ኤንድ ፋይናንስ ዲፓርትመንት የተመረቁ አንደኛ ዘላለም ደስታ ፍረደ፣ ሮማን ሞገስ ወልዴ፣ ማህሌት ማናየ ካሳዬ፣
ናርዶስ አሰማ ጥላሁን፣ ዩኤል በላይ ደጋባ፣ ሃና ቡልጌታ ደስ፣ ሚኪያስ ተፈራ አቡ፣ ህሌና ረጋሳ ብዳቻ፣ ቃል ኪዳን አንሙት እመን፣ ሳሮን አለምዘውድ ሞገስ፣ ሞራል ስጧቸው። አማኑኤል አለነ ደነቀው፣ ሞራል ያስፈልጋቸዋል፣ ለፍተዋል። ቤተልሔም መብራቱ ታፈረ፣ ቤካ ኩንሳ በቀለ፣ ቤካ ኩንሳ በቀለ፣ ከዚህ በመቀጠል እጅግ ከፍተኛ ማዕረግ ከአካውንቲንግ ኤንድ ፋይናንስ ትምህርት ክፍል እጅግ ከፍተኛ ማዕረግ እስከ ውጤታቸው እናገራለሁኝ። አንደኛ የወጣውን ነው የምናገረው፣ ወይም የወጣችውን ከአካውንቲንግ ኤንድ ፋይናንስ አንደኛ 3.93 በማምጣት አንደኛ የወጣው ወይም የወጣችው አዲስ ዓለም አሰፋ ብርሃን ነች። ሞራል ስጧት፣ ያስፈልጋታል። ወይም እሱ ሂክማ ኢየሱስ ምረቢ፣ እኩል ነው። አሁንም በኤ ፕላስ ተቆጥሮ ነው የተለየው። ሶስተኛ 3.91 ከአካውንቲንግ ኤንድ ፋይናንስ ትምህርት ክፍል ያመጣው ወይም ያመጣችሁት አመንጌታ ጌታቸው ለገሰ፣ ኦራል ስጡት፣ ጎበዝ ተማሪያችን ነው። አራተኛ 3.85 ከአካውንቲንግ ኤንድ ፋይናንስ መስከረም አሰፋ ተስፋዬ፣ አምስተኛ እኩል ነው። አሁን በክላስ ቁጥር ያለየ ነው። 3.85 ያመጣው ወይም ያመጣችው ጸጋ ኢየሱስ መርቆስ ይሻ፣ ስድስተኛ 3.8 ያመጣው ወይም ያመጣችው እጅግ ከፍተኛ ማዕረግ የተመረቀች ይደነቁ ክንዴ አባት ነው። ወራተማ የአካውንቲንግ ኤንድ ፋይናንስ በዚህ መልክ ጨርሳለን። አሁን በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እሺ፣ አመሰግናለሁ። ክቡር ዶክተር ሚናስ፣ የዕለቱ የክብር እንግዳ ክቡር አቶ ጥላሁን አበጋዝ፣ የተስፋ ድርጅት ዋና ስራ አስፈጻሚ፣ ክቡራን የተስፋ ድርጅት ጠቅላላ ጉባኤ አመራሮችና አባላት፣ የቦርድ አመራሮችና አባላት እንዲሁም የተስፋ ድርጅት የበላይ አመራሮችና ሰራተኞች፣ ክቡራን የሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ የሴኔት አባላት፣ መምህራንና የአስተዳደር ሰራተኞች፣ ውድ ተመራቂዎችና የተመራቂ ቤተሰቦች፣ ክቡራንና ክቡራት፣ ከሁሉ አስቀድሜ በራሴ እና በቢዝነስ ፋክልቲ የማኔጅመንት ትምህርት ክፍል ስም እንኳን ለዛሬው የምርቃት ቀን በሰላም አደረሳችሁ ለማለት እወዳለሁ። ኮንግራጁሌሽንስ።
ከዚህ በመቀጠል የሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ሴኔት ባሳለፈው ውሳኔ መሰረት ከማኔጅመንት ትምህርት ክፍል ትምህርታቸውን በማጠናቀቅ ለዛሬ የምርቃት በዓል ከበቁ ተመራቂዎች ውስጥ የላቀ ውጤት ያመጡትን ተማሪዎች ስም ዝርዝር እጠራለሁ። ስማችሁም በቅደም ተከተል የምጠራችሁ ተመራቂዎች በክብር እንግዳው ፊት ቀርባችሁ ሽልማታችሁን እንድትቀበሉ እጠይቃለሁ። በመጀመሪያ የምጠራው በማዕረግ የተመረቁትን ተማሪዎች ነው። በማዕረግ ከተመረቁት የመጀመሪያው ተማሪ የሚሆነው ቶማስ ሙሴ ብርሃኔ 3.42 በማምጣት ቶማስ ሙሴ በመጨረስ ኤደን ነጋሲ ከበደ እጅግ በከፍተኛ ማዕረግ የተመረቁ ተማሪዎችን ስም ዝርዝር እጠራለሁ። እጅግ በከፍተኛ ማዕረግ ከተመረቁት ውስጥ በአንደኝነት የጨረሰችው ወይም የጨረሰው በአጠቃላይ 39 ኤ+ በማምጣት ኤልሻዳይ ሰለሞን
ሰለሞን ተስፋዬ 4 ነጥብ። ቀጣይ ቃል ኪዳን ዝናቡ ገብረስላሴ 3.91 በማምጣት 3.9 ቃል ኪዳን ዝናቡ ጎበዝ ተማሪዎቻችን ናቸው። ቀጣይ ሀስና በድር ዲን 3.82 በማምጣት ሀስና በድር 3.82 በማምጣት የመጨረሻ እጅግ በከፍተኛ ማዕረግ ተሸላሚያችን የሚሆነው ወይም የምትሆነው አቤል መዝገቡ ገብሩ 3.75 በማምጣት አቤል መዝገቡ ገብሩ በድጋሜ እንኳን ደስ ያላችሁ። አቶ ወራሽ ደበሌን እጅግ ክቡር ዶክተር ሚናስ ህሩይ የተስፋ ድርጅት ጠቅላላ ጉባኤ ሰብሳቢና የዕለቱ የክብር እንግዳ፣ ክቡር አቶ ጥላሁን አበጋዝ የተስፋ ድርጅት ዋና ስራ አስፈጻሚ፣ ክቡራን የተስፋ ድርጅት ጠቅላላ ጉባኤ አመራሮችና አባላት፣ የቦርድ አመራሮች አባላት እንዲሁም የተስፋ ድርጅት የበላይ አመራሮችና ሰራተኞች፣ ክቡራን የሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ የሰኔት አባላት፣ መምህራንና የአስተዳደር ሰራተኞች፣ ውድ ተመራቂዎች እና የተመራቂ ቤተሰቦች፣ ክቡራንና ክቡራን፣ ከሁሉም አስቀድሜ በራሴና በቢዝነስ ፋካልቲ የማርኬቲንግ ማኔጅመንት ትምህርት ክፍል ስም እንኳን ለዛሬ የምርቃት ቀን በሰላም አደረሳችሁ ለማለት እወዳለሁ። ከዚህ ቀጥሎ በሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ሰኔት ባሳለፈው ውሳኔ መሰረት ከማርኬቲንግ ማኔጅመንት ትምህርት ክፍል ትምህርታቸውን በማጠናቀቅ ለዛሬ ምረቃ በዓል ከበቁ ተመራቂዎች ውስጥ የላቀ ውጤት ያመጡትን ተማሪዎች ስም እጠራለሁ። ስማችሁን በቅደም ተከተል የምጠራችሁ ተመራቂ ተማሪዎች በክብር እንግዳው ፊት ቀርባችሁ ዲግሪያችሁን እንድትወስዱ እጠይቃለሁ። በማዕረግ የሚመረቁትን ተማሪዎች እንጠራለሁ። ኢዩኤል አራጋው ኃይሌ 3.49 በማምጣት ኢዩኤል አራጋው ኃይሌ 3.49 በማምጣት ፍቅርቴ አለሙ ገብሬ 3.46 በማምጣት ሱመያ በሽር ረሽድ 3.45 በማምጣት ሱመያ ሙጃሂድ አቡበከር 3.45 በማምጣት ትዝታ ታደለ ጀዋሪ 3.42 በማምጣት አሚራ ዘይኑ ተይ 3.39 በማምጣት ራሄል ፈለቀ አበበ 3.35 በማምጣት ፍርዶስ አብርሃም ኑሪ 3.31 በማምጣት ሰላዲን አይረዲን ሱሌይማን 3.31 በማምጣት አሁን በከፍተኛ ማዕረግ የሚመረቁ ተማሪዎችን ስም እጠራለሁ። በከፍተኛ ማዕረግ ከማርኬቲንግ ማኔጅመንት ትምህርት ክፍል ማህደር ጥበቡ ገብረ መስቀል 3.72 በማምጣት ሰብለ ወንጌል ተመስገን አለሙ 3.69 በማምጣት ፍርቱና ፈይሳ
ለሊሳ ቢቂላ 3.65 ፍቅር ዘላለም በላይ 3.59 በማምጣት ቃል ኪዳን ጫካ ተሾመ 3.59 በማምጣት ራሔል ዳውድ ኢብራሂም 3.55 በማምጣት ሜላት ተካልኝ ኃይሉ 3.53 በማምጣት ዳዊት ሀብተ ማርያም ገብረ ማርያም 3.52 በማምጣት ሩት አሰፋ ተረፈ 3.51 በማምጣት አሁን እጅግ በከፍተኛ ማዕረግ ከማርኬቲንግ ማኔጅመንት ክፍል የሚመረቁትን ተማሪዎች ስም እጠራለሁ። እጅግ በከፍተኛ ማዕረግ ከማርኬቲንግ ማኔጅመንት ክፍል አንደኛ በመውጣት 4 ነጥብ በማምጣት ዮሐና ደምሴ ግዛው ግዛው 4 ነጥብ በማምጣት ከትምህርት ክፍላችን አንደኛ በመሆን የዛሬው ዕለት ተወዳዳሪ ችሏል። 3.96 በማምጣት ሁለተኛ ተመራቂያችን ትልቅ ሰው ተሾመ በዛብህ 3.96 በማምጣት ሁለተኛ ከፍተኛ በማዕረግ ተመራቂ ነው። እጅግ በከፍተኛ ማዕረግ። ሶስተኛ ሙሴ ታሪኩ በቀለ 3.9 በማምጣት ሙሴ ታሪኩ በቀለ። አራተኛ መቅደስ ኦላና ጎላና 3.88 በማምጣት እጅግ በከፍተኛ ማዕረግ ተመራቂዎች ናቸው። አምስተኛ ዲቦራ እሸቱ ፈለቀ 3.86 በማምጣት እጅግ በከፍተኛ ማዕረግ። ስድስተኛ ሁንዴ ዋክሹም ቦረና 3.86 በማምጣት። ሰባተኛ ኢማን ሸምሱ ጃበር 3.84። ዘጠነኛ ቢኒያም ተሾመ ደለለኝ 3.82 በማምጣት። ሚካኤል ኃይሉ ገብረመድህን 3.77 በማምጣት። አመሰግናለሁ። ጉባኤ ሰብሳቢና የዕለቱ የክብር እንግዳ ክቡር አቶ ጥላሁን አበጋዝ የተስፋ ድርጅት ዋና ስራ አስፈጻሚ፣ ክቡራን የተስፋ ድርጅት ጠቅላላ ጉባኤ አመራሮችና አባላት፣ የቦርድ አመራሮችና አባላት እንዲሁም የተስፋ ድርጅት የበላይ አመራሮችና ሰራተኞች፣ ክቡራን የሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ የሴኔት አባላት፣ መምህራንና የአስተዳደር ሰራተኞች፣ ውድ ተመራቂዎችና የተመራቂ ቤተሰቦች፣ ክቡራንና ክቡራት፣ ከሁሉም አስቀድሜ በራሴና በኢንፎርማቲክስ ፋካልቲ ስም እንኳን ለዛሬ የምርቃት ቀን በሰላም አደረሳችሁ ለማለት እወዳለሁ። ከዚህ ቀጥሎ የሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ሴኔት ባሳለፈው ውሳኔ መሰረት ከኢንፎርማቲክስ ፋካልቲ በኮምፒውተር ሳይንስ ትምህርት ክፍል ትምህርታቸውን በማጠናቀቅ ለዛሬ የምረቃ በዓል ከበቁ ተመራቂ ተማሪዎች ውስጥ የላቀ ውጤት ያመጡትን ስም ዝርዝር እጠራለሁ።
ስማችሁን በቅደም ተከተል የምጠራችሁ ተመራቂ ተማሪዎች በክብር እንግዳው ፊት ቀርባችሁ ዲግሪያችሁን እንድትቀበሉ እጠይቃለሁ። ይህን ሽልማት እንዲሰጡልን አቶ ጥላሁን አበጋዝ የተስፋ ድርጅት ዋና ስራ አስፈጻሚ ወደ መድረክ ጋብዛለሁ። እሺ፣ በመቀጠል የተማሪዎችን ስም ዝርዝር ጠራለሁ። መጀመሪያ የምጠራው በማዕረግ የተመረቁ ተማሪዎችን ይሆናል። አንደኛ ክሩቤል ታደሰ ቢረጋ 3.36 በማምጣት በማዕረግ። ሁለተኛ ናትናኤል ማህተመ ደምሴ 3.26 በማምጣት በማዕረግ። ኤደን ተከስተ አግዘው 3.25 በማምጣት በማዕረግ። ሞራል ያስፈልጋል። በመቀጠል በከፍተኛ ማዕረግ የተመረቁ ተማሪዎችን ስም ዝርዝር እጠራለሁ። ዳግም ተስፋዬ መብራቴ 3.72 በከፍተኛ ማዕረግ። ሙሐመድ ኢብራሂም አቲክ 3.7 በከፍተኛ ማዕረግ። አቤል ሽባባው ብዙአየው 3.68 በከፍተኛ ማዕረግ። ሮቤል ዶባ ዳመቶ 3.67 በከፍተኛ ማዕረግ። ጆናታን ዘሩ ደለለኝ 3.64 በከፍተኛ ማዕረግ። ሰብለወንጌል ማሞ መሸሻ 3.64 በከፍተኛ ማዕረግ። ሰሚራ ሙከሚል ሱሌማን 3.6 በከፍተኛ ማዕረግ። መሰረት ሹመት ዘነበ 3.59 በከፍተኛ ማዕረግ። አይዛክ አብርሃም ለማ 3.5 በከፍተኛ ማዕረግ። በመቀጠል ከዲፓርትመንቱ ከፍተኛ ውጤት በማምጣት አንደኛና ሁለተኛ የወጡትን ተማሪዎች እጠራለሁ። እነኚህ ሁለት ተማሪዎች እጅግ በከፍተኛ ማዕረግ የተመረቁ ናቸው። ከዲፓርትመንቱ አንደኛ የወጣው ብሩክ ካሳዬ ገብረተንሳይ 3.92 እጅግ በከፍተኛ ማዕረግ 3.92 እጅግ በከፍተኛ ማዕረግ። ከዲፓርትመንቱ ሁለተኛ የወጣው ሞቲ ገላና በዳዳ 3.82 እጅግ በከፍተኛ ማዕረግ። ሞራል ያስፈልጋል። ሞራል በድጋሜ እንኳን ደስ ያላችሁ ማለት እፈልጋለሁ። እንግዲህ ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ በኮምፒውተር ሳይንስ ሲያስመርቅ ይሄ ለመጀመሪያ ጊዜ ነው። የመጀመሪያ ተመራቂዎቻችን እንኳን ደስ አላችሁ። አመሰግናለሁ። የክብር እንግዳ ክቡር አቶ ጥላሁን አበጋዝ የተስፋ ድርጅት ዋና ስራ አስፈጻሚ፣ ክቡራን የተስፋ ድርጅት ጠቅላላ ጉባኤ አመራሮችና አባላት፣ የቦርድ አመራሮችና አባላት እንዲሁም የተስፋ ድርጅት የበላይ አመራሮችና ሰራተኞች፣ ክቡራን የሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ የሴኔት አባላት፣ መምህራን እና አስተዳደር ሰራተኞች፣ ውድ ተመራቂዎችና የተመራቂ ቤተሰቦች፣ ክቡራንና ክቡራት፣ ከሁሉ በማስቀደም በራሴና በአርኪቴክቸር ትምህርት ቤት ስም እንኳን ለዛሬ የምርቃት ቀን በሰላም አደረሳችሁ ለማለት እወዳለሁ። ከዚህ ቀጥሎ የሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ሴኔት ባሳለፈው ውሳኔ መሰረት ከአርኪቴክቸር ትምህርት ቤት ትምህርታቸውን በማጠናቀቅ ለዛሬ የምረቃ በዓል ከበቁ ተመራቂዎች ውስጥ የላቀ ውጤት ያመጡትን ተማሪዎች ስም ዝርዝር እጠራለሁ። ስማቸውን በቅደም ተከተል የምጠራችሁ ተመራቂዎች በክብር እንግዳው ፊት ቀርባችሁ ዲግሪያችሁን እንድትቀበሉ እጠይቃለሁ። ይህንን ሽልማት እንዲሰጡልን የተስፋ ድርጅት የቦርድ አባል የሆኑትን ዶክተር ይኩኖ አምላክ አለሙን እጋብዛለሁ።
በቅድሚያ የምጠራቸው ተማሪዎች በማዕረግ የተመረቁትን ሲሆን በማዕረግ ከተመረቁ የአርኪቴክቸር ትምህርት ቤት ተማሪዎች መካከል የመጀመሪያዋ ጽኑ ቃል ዋልልኝ አየነች 3.48፣ ኤርሚያስ ዜና ማርቆስ ደስታ 3.47። እባካችሁ ሞራል ስጡልን። እነዚህ ልጆች 5 ዓመትና 6 ዓመት የለፉ ናቸው። ከፍተኛ ሞራል ይገባቸዋል። ቀጥሎ ናሆም ብርሃኑ ሁንዴ 3.42፣ ኃይለ ሚካኤል ካሳ መለሰ 3.42፣ ሩት አበራ ባልቻ 3.39፣ ሚኪያስ ፍቅሬ 3.38፣ ቅዱስ ስሜነህ አዲጋ 3.37። ሞራል ስጡልን። እነዚህ ልጆች 5 ዓመት የለፉ ናቸው። ቤንሁር አብዱ ሚካኤል ሳህለ 3.37፣ ሰላማዊት ሞላ ጉተማ 3.37፣ አየናቸው ሰለሞን ቱማታ 3.36፣ ዳንኤል ብርሃኑ ተክሉ 3.32፣ ቴድሮስ ደፈረ አቤቶ 3.28፣ አሚን አህመድ ሽኩር 3.26፣ ፍሬ ሕይወት አያሌው ድረስ 3.26፣ ወንዶሰን ፀሐይ መስፍን 3.25። ሞራል ስጧቸው። እነዚህ ልጆች 5 ዓመትና 6 ዓመት ሰርተዋል። ይህን ለማግኘት ከፍተኛ ሞራል ይገባቸዋል። በመቀጠል የምጠራው በከፍተኛ ማዕረግ የተመረቁትን የአርኪቴክቸር ትምህርት ቤት ተመራቂዎች ይሆናል። በከፍተኛ ማዕረግ ከሚመረቁት ውስጥ የመጀመሪያው ተክለወልድ ወርቅነህ ከበደ 3.73 በማምጣት፣ አዜብ ሰይፈ መላኩ 3.69፣ ሰሚራ ሐሰን ሰማን 3.64፣ ሀብታሙ ዘነበ ዘማርያም 3.59፣ ሳሙኤል ባዩ ተክለ ጻድቅ 3.56፣ እሌኒ ብስራት ጥላሁን 3.54፣ መቅደስ ቱሉ ያደሳ 3.54፣ ሶስና አማረ ታደሰ 3.51፣ ቤተል መስፍን ቅጣው 3.5፣ ቤተልሔም ተሰማ ከርጋ 3.5፣ መልካም በቀለ ገብሩ 3.5። በመጨረሻ የምጠራው እጅግ በከፍተኛ ማዕረግ ከአርኪቴክቸር ትምህርት ቤት የተመረቁትን ተማሪዎች ነው። 2 ተማሪዎች አሉን። እነዚህ ተማሪዎች በ6 ዓመትና በ5 ዓመት ከተማሩት መካከል እጅግ በከፍተኛ ማዕረግ የጨረሱ ናቸው ማለት ነው። ከነዚህ መካከል የመጀመሪያው ሳሙኤል ደስታ በሪሶ 3.83 በማምጣት እጅግ በከፍተኛ ማዕረግ፣ በመቀጠል ሱመያ ከማል ሀሩን 3.79 እጅግ በከፍተኛ ማዕረግ፣ በድጋሚ እንኳን ደስ ያላችሁ፣ እንኳን ደስ ያለን እላለሁ። የዕለቱ ክብር እንግዳ ክቡር አቶ ጥላሁን አበጋዝ የተስፋ ድርጅት ዋና ስራ አስፈጻሚ፣ ክቡር የተስፋ ድርጅት ክቡራን የተስፋ ድርጅት ጠቅላላ ጉባኤ አመራሮችና አባላት፣ የቦርድ አመራሮችና አባላት እንዲሁም
የተስፋ ድርጅት የበላይ አመራሮችና ሰራተኞች፣ ክቡራን የሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ የሴኔት አባላት፣ መምህራንና የአስተዳደር ሰራተኞች፣ ውድ ተመራቂዎች እና የተመራቂ ቤተሰቦች እንኳን ደስ አላችሁ። ክቡራንና ክቡራት፣ ከሁሉም አስቀድሜ በራሴና በተማሪዎች ቲም ቢሮ ስም እንኳን ለዛሬው ምርቃት ቀን በሰላም አደረሳችሁ ለማለት እወዳለሁ። ከዚህ ቀጥሎ የሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ሴኔት ባሳለፈው ውሳኔ መሰረት የተማሪዎች ፓርላማ አባላትና የምረቃ ኮሚቴ አባላት በመሆን ያገለገላችሁትን ስም ዝርዝር እጠራለሁ። ስማችሁ በቅደም ተከተል የሚጠራችሁ ተመራቂዎች በክቡር እንግዳው ፊት ቀርባችሁ የምስክር ወረቀታችሁን እንድትቀበሉ እጠይቃለሁ። ይህንን የምስክር ወረቀት የሚሰጡልን አቶ ጥላሁን አበጋዝ እንዲሁም ሚስተር ጃክ ወደ መድረክ ወጥተው ምስክር ወረቀቱን እንዲሰጡልን ጋብዛለሁ። በዲፓርትመንት ነው የምጠራው። መጀመሪያ ከማኔጅመንት ኤደን ነጋሲ፣ ማቲ ታምራት ከማኔጅመንት ማቲ ታምራት፣ ቃልኪዳን ዝናቡ ከማኔጅመንት፣ ፉርቱና ፈይሳ የዲሲ ኮሚቴ ዋና ስራ አስፈጻሚ ነበረች። በጣም ነው የምናመሰግነው። አቤል ቅዱሴ ማርኬቲንግ፣ ቲቶ ከበደ፣ የዋና ደምሴ ከማርኬቲንግ፣ አሚድ ዘይኑ ከማርኬቲንግ ዲፓርትመንት የዲሲ ኮሚቴ አባል ናቸው። እነሱ አብዱረህማን አስራር ከአካውንቲንግ የዲሲ ኮሚቴ አባል ነው። እናመሰግናለን። ሚኪ ጎሹ ከአካውንቲንግ የተማሪዎች ፓርላማ አባል ነው። እንደዚሁም ደግሞ የተመራቂ ተማሪዎችም ዲሲ ኮሚቴ ነው። ናትናኤል ሰብስቤ የተማሪ ተመራቂዎች ተማሪ እንዲሁም ፓርላማ አባል ነው። ሊዲያ በላይ ከኮምፒውተር ሳይንስ በመጨረሻ ሀናን ረዳይ ከኮምፒውተር ሳይንስ የዲሲ ኮሚቴ አባል ናት። ስላደረጋችሁት ነገር በጣም ነው የምናመሰግነው። በዩኒቨርሲቲ ስም አመሰግናለሁ። እንኳን ደስ አላችሁ። ጽናትና ሰብአዊነት አንድ ላይ በዚህ ግቢ በዚህ በ4 ዓመት ቆይታ ተጋብቶ ፍሬ ያፈሩበትን 5 ተማሪዎችን ወደዚህ ጠራለሁኝ። በአንተ ጊዜ ዋሌ እና የእሱ አጃቢዎች ይደነቁ በረዳ፣ ሊዲያ ከበደ፣ ናትናኤል ሰብስቤና ሚኪ ጎሹን ወደ መድረክ ጠራለሁኝ። እዚህ ከመጡ በኋላ ስለ እነሱ የምናገረው ነገር ይኖራል። አንድ ላይ ይመጣሉ። ሞራል ስጧቸው ተማሪዎች። ለነዚህ በሰብአዊነታቸው ለምታወቁ ለነዚህ 4 ሰዎችና ለዚህ ታላቅ ሰው ጽናትና ትጋት መገለጫው ለሆነው ለዚህ ሰው ሞራል እየሰጣችሁ እንድትቀበሉ ጠይቃለሁ። ወደዚህ ትመጣላችሁ። ክቡር ዶክተር ሚናስሩ የተስፋ ድርጅት ጠቅላላ ጉባኤ ሰብሳቢና አቶ ጥላሁን አበጋዝ የተስፋ ድርጅት ዋና ስራ አስፈጻሚ፣ ክቡራንና ክቡራት፣ ይሄን ታላቅ ሰው ዛሬ በእንዲህ አይነት መልኩ በእናንተ ፊት ስናከብር ትልቅ ኩራት ይሰማናል። በአንተ ጊዜ ዋሌ፣ በዚህ ጊዜ ሰዎች ሙሉ አእምሮ፣ ሙሉ ጤና፣ ሙሉ አካል ይዞ የት እንደሚሉ ምን እንደሚያደርጉ የምናየው ነው። ይሄ ሰው ልበ ሙሉ ፍጹም በቃ ኮንፊደንስ ያለው የዛሬ 4 ዓመት አካባቢ አክስቱ ምናልባት በዚህ ጉባኤ ማዕከል ትኖራለች ብዬ አስባለሁኝ። ከሌለች
እርግጠኛ አይደለሁም። ይዛው መጣች። ብዙ ቦታ ብዙ ዩኒቨርሲቲዎች ጋር ጠየቀች፣ እሱን እንዲቀበሉት ለማድረግ የተቻላትን ሁሉ አድርጋ መጨረሻ ላይ ተስፋ ድርጅት እግዚአብሔር ለብዙ ሰዎች ተስፋ ያደረገው ድርጅት እንደ ስሙ ወደኛ በመጣች ጊዜ እጃችንን ዘርግተን ይሄንን ብላቴና ተቀበል ነው። መቀበል ብቻ ሳይሆን ሙሉ ስፖንሰርሺፕ ሰጥቴ ነው። ሙሉ ስፖንሰርሺፕ በእንዲህ አይነት መልኩ ተምሮ እኔ በዛ ሰዓት ላይ እንደው ምንድን ነው የሚሆነው? መቀበሉን እንቀበላለን፣ እንደው ማመላለሱን ከዚህ ወደዛ ማንቀሳቀሱን ብዬ ሲጠይቃት ብቻ ተቀበሉት፣ እሱ የሰው ፍቅር ያለው በሄደበት ሁሉ በቃ የሰው ልብ መግዛት የሚችል አለች። በእውነትም እንዳየው ልክ ግቢው ከገባ በኋላ የሰዎች አይን ሁሉ መሳቢያ ነበር፣ የሰዎችን አይን ሁሉ መማረክ የቻለ በተለይ እነዚህ 4 ወጣቶች ግን ስማቸውን የጠራሁት በልዩ ሁኔታ ያለምንም መድከም ወደዚህና ወደዚያ ተራ የያዙ ሲያንቀሳቅሱት እሱ ደግሞ ሳያሳፍራቸው ቅድም ሁለቴ ከሚመላለስ ብለን ነው እዛ ያቆየነው። በዲስቲንክሽን የጨረሰ ተማሪ ነው። አጨብጭቡ። ይሄ የጽናት ተምሳሌት ነው። በአንተ ጊዜ የጽናት ተምሳሌት፣ የትጋት ተምሳሌት ስለ እውነት ለብዙዎቹ በዚህ በአካል እንደዚህ ዲስአቢሊቲ ችግር ላለባቸው ለብዙዎቹ ተምሳሌት ሊሆን የሚችል ከዛም አልፎ ለብዙዎቻችን ብዙ ነገር እያለን ምንም ነገር ዴሊቨር ማድረግ ላቃትን ይሄ ሰው ታላቅ ሰው የትጋት ተምሳሌት ነው። በታላቅ ጭብጨባ እንደገና ከኖሌጅ እንድታረጉ ትጠይቃለሁ። በጣም እግዚአብሔር ይስጥልኝ በእውነት። እነዚህ ልጆች ደግሞ እንደምታዩዋቸው እነዚህ መልካም ወጣቶች የመልካምነት ምሳሌ የሰብአዊነት ምሳሌ የሆኑ እነዚህ መልካም ወጣቶች በእንዲህ አይነት መልኩ የሰውነትን ልክ ያሳዩ ናቸውና እንደገና በታላቅ ጭብጨባ ልታመሰግኗቸው ጠይቃል። በዚህ አግባብ ለእነዚህ ታላላቅ ሰዎች የጽናት ተምሳሌት ለሆኑ እንዲሁም ሰብአዊነት መገለጫቸው ለሆነው ለእነዚህ ሰዎች የምስክር ወረቀት እንዲሰጡ አቶ ጥላሁን አበጋዝና ሚስተር ጃክ ከፊታችሁ ቆመዋል። በአንተ ጊዜ ዋሌ የጽናት ተምሳሌትን ሰርቲፊኬት ይቀበላል። ይደነቁ በረዳ የበጎ ሰው ሽልማት የሰብአዊነት ተምሳሌት ሽልማት ይቀበላል። ሊዲያ ከበደ እነዚህ አራቱም የበጎ ሰው ሽልማት ሰርቲፊኬት ተሸላሚዎች ናቸው። ናትናኤል ሰብስቤ፣ ሚኪ ጎሹ በዚሁ ትመለሳላችሁ። ሚኪና ናትናኤል በዚሁ የዲስትሪክት የማዕረግ ሰርተፊኬቱን እየወሰደ ነው። ተማሪ ባንተ ጊዜ እንኳን ደስ ያለህ። በእውነት በጣም ነው ደስ ያለኝ። እግዚአብሔር ያክብርልን። እናንተ በዚህ አይነት መልኩ አክኖሌጅ ስላደረጋችሁ ተባረኩልኝ። ሴቶች ባለስልጣን ዋና ዳይሬክተር ክቡር ዶክተር ሚናስ ህሩይ የተስፋ ድርጅት ጠቅላላ ጉባኤ ሰብሳቢና የሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ መስራች ፕሬዝዳንት፣ ክቡራን የተስፋ ድርጅት ጠቅላላ ጉባኤ አመራሮችና አባላት፣ የቦርድ አመራሮችና አባላት እንዲሁም የተስፋ ድርጅት የበላይ አመራሮችና ሰራተኞች፣ ክቡራን የሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ የሴኔት አባላት፣ መምህራንና የአስተዳደር ሰራተኞች፣ ውድ ተመራቂዎችና የተመራቂ ቤተሰቦች፣ ክቡራንና ክቡራት፣ ፍርቱና ፈይሳ እባላለሁ። የተመራቂ ተማሪዎች ኮሚቴ ፕሬዝዳንት ሲሆን ዛሬ ተመራቂ ተማሪዎችን ወክዬ ምስጋናዎቻችንን ለማቅረብ
ፊት ለፊታችሁ ቆሜያለሁ። የዛሬዋ ቀን እዚህ ለተሰበሰብን ለሁላችንም በጣም ትልቅ ቀን ናት። አድርገነዋል። እንኳን ደስ አላችሁ። እስከ ዛሬ ድረስ እንቅልፍ አጥተን ስናጠና የነበረው እነዛ በጣም እንፈራቸው የነበሩት የፈተና ወቅቶች እንዲሁም እንቅልፍ እንዳይወስድን የምንጠጣው ያ ሁሉ ቡና ዛሬ እነዚህ ሁሉ ፈተኖች አልፈን እዚህ ደርሰናል። እንኳን ደስ አላችሁ። ዛሬ እንደ ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ኩሪ ተመራቂዎች ዛሬ እዚህ የተገኘ ነው የአካዳሚክ ግኝቶቻችንን ብቻ ልናከብር ሳይሆን በትንሽ እንቅልፍ መስራትን ወይም ሰርቫይቭ ማድረግን አቅማችንን ልናከብር ነው። ቤተሰቦቻችን ሁሌም ቢሆን ከጎናችን ስለሆናችሁ፣ ሁሌም በቻላችሁት አቅም ስለምትረዱን፣ አነሰ በዛ ሳትሉ ሁሉንም ፍላጎታችንን ላሟላችሁልን፣ እኛ እንቅልፍ ስናጣ ከእኛ እኩል እንቅልፍ አጣችሁ ለዚህ ክብር ያበቃችሁን፣ መኪና ያለ ነዳጅ መንቀሳቀስ እንደማይችላ ሁሉ እኛም ያለ እናንተ እርዳታና እገዛ እዚህ ደረጃ ልንደርስ ስለማንችል እኛ ተመራቂ ተማሪዎች ምስጋናችንን ለማቅረብ ከወንበራችን ብድግ ብለን ልናመሰግናችሁ እንወዳለን። ተመራቂ ተማሪዎች ብድግ በሉና ለቤተሰቦቻችን ምስጋና እናቅርብ። ቤተሰቦቻችን እንወዳችኋለን፣ እናመሰግናለን። በመቀጠል ለሆፕ ኢንተርፕራይዝ አስተዳደርና መምህራን እድገትን የሚያበረታታና የላቀ ደረጃን የሚያደርስ አካባቢ ስላመቻቻችሁልን እናመሰግናለን። በእናንተ ቁርጠኛነት አዲስና ከባድ ፈተናዎችን ለመቋቋም ዝግጁ ሆነን ብቁ ግለሰቦች እንድንሆን ረድቶናልና እናመሰግናለን። በመጨረሻም እስከ ዛሬ ድረስ የሚያስጨንቀንን ነገር ቢኖር ፈተናዎችን ማለፍ ነበረ። አሁን ግን ጊዜ ተቀይሮ ቤተሰቦቻችንን ልንጦር፣ ትምህርት ቤታችንን እንዲሁም ሀገራችንን ልናኮራ፣ በስተመጨረሻም ሂሳቦቻችንን በራሳችን ለመክፈል በቅተናልና ፈጣሪ ይመስገን። እንኳን አደረሳችሁ አደረሰን። ለተመራቂ ጓደኞቼ በሙሉ መልካም የስራ ዘመን ይሁንልን። ስላዳመጣችሁኝ አመሰግናለሁ። ሙቀት አለ፣ ነገር ግን ጉዳዩ የዋንጫ ጉዳይ ነው። ስለዚህ ዋንጫን ፕሮፐርሊ አክኖሌጅ ማድረግ ያስፈልጋል። ዋንጫ ደግሞ የትግል ውጤት ነው፣ የጽናት ውጤት ነው። ስለዚህ በዚህ አግባብ ዛሬ ዋንጫ የሚሸለሙትን ተመራቂዎቻችንን ወደዚህ ይጠራለሁኝ። ሜዳሊያን የሸለሙት የክብር እንግዳችን ዶክተር ሚናስ እንዲሁም አቶ ጥላሁን የሴኔት ሜምበር ጋር በመሆን ታጅቦ ዋንጫውን ለተመራቂዎቻችን እንዲሰጡ ጋብዛለሁ። ውጤት እንደሰማችሁት ነው። ቅድም ሁለት ፕሮግራሞች አሉ፣ የግራጁዌት ፕሮግራም እና አንደር ግራጁዌት ፕሮግራም። ዋንጫ የሚሰጣቸው ለየሁለቱ ፕሮግራም ነው። አንድ ለግራጁዌት፣ አንድ ለአንደር ግራጁዌት ፕሮግራም። ነገር ግን በዚህ ሂደት ለመለየት በጣም አስቸጋሪ የሆኑ ነገሮች አጋጥሞ አራት ነጥብ ያላቸው አንደር ግራጁዌትም ላይ ፖስት ግራጁዌትም ላይ ሁለት ሰዎች አሉ። ስለዚህ ዋንጫ ደግሞ የሚገባው ለአንድ ሰው ነው። ስለዚህ በምን መልኩ ይሄንን ጽናት ይሄንን ትጋት አክኖሌጅ እናድርግ ብለን ስናስብ ስላይድሊ ምናልባት ያንን ልዩነት ሊያሳይ የሚችል ነገር ይኖረናል። ነገር ግን ዋንጫ ለመሸለም ልክ አይሆንም፣ ፌር አይሆንም ብለን ስላሰብን ክሪስታል ትሮፊ የሚሸለሙ በዚህ አንጻር በውድድሩ ባይዘዌ የስፖርት ዲሲፕሊንን ታውቃላችሁ። በተለይም የእግር ኳስ ሄዶ ታግሎ መጨረሻ ላይ መጨረስ ማጠናቀቅ ሲያቅታቸው 30 ደቂቃ ይጨመራል። በዛም አሸናፊውን መለየት ሲያቅት እንደገና ወደ ፔናልቲ ይገባል። እነዚህ ሰዎች በፔናልቲ የተለዩ ናቸው። ስለዚህ በፔናልቲ ተለይቶ ሁለተኛ ከግራጁዌት ፕሮግራም የወጣውን ወይም የወጣቸውን እጠራለሁ። ፎርቹኔትሊ ኦር አንፎርቹኔትሊ የግራጁዌት ፕሮግራም ላይ ያሉ ሁለቱም ሰዎች ወንዶች ናቸው። ስለዚህ እጠራዋለሁ ልበል። ከግራጁዌት ፕሮግራም ሁለተኛ በመሆን ትሮፊውን ክሪስታል ትሮፊን ዊን ያደረገው አብዮት ዱባሌ ከኤምቢኤ ፕሮግራም። አብዮት ወደዚህ ይመጣል። አብዮት በደንብ ታግሎ እንደሚገባ ኤምቢኤዎች በጣም ብዙዎች ናቸው፣ በጣም ኮምፒተንት ናቸው። ከነሱ ጋር ተፋልሞ ይህንን ውጤት አቺቭ ያደረገ ነው። አጨብጭቡለት በደንብ ወቅ አድርጋችሁ።
እንኳን ደስ ያለ ተማሪ አብዮት አሸናፊ ደስ ያለ አብዮት እንኳን ደስ አለ፣ እንኳን ደስ አለ። የአብዮት ቤተሰቦች ቶሎ ወደዚህ ብትመጡና አብራችሁ ፎቶ ብትነሱ ወጠን ብላችሁ ካላችሁ አክኖሌጅ የሚደረግበት ሴሌብሬት የሚደረግበት ተማሪዎች የሚፋለሙት ለዚህ ውጤት ነው። ስለዚህ ስለሚገባው ነው በደንብ ሞራል እንዲሰጡት ይጠይቃሉ። የግራጁዌት ፕሮግራም ተመራቂዎቻችን እንኳን ደስ ያላችሁ። በጣም እናመሰግናችኋለን። ክረምት ነው የጨረሳችሁት። ይህንን በእንዲህ አይነት ሁኔታ በእንዲህ በአማረ መልኩ አብረን እንድናከብር ባደረግንላችሁ ጥሪ ከእኛ ጋር ሆናችሁ በእንዲህ አይነት ሁኔታ ይሄው አብረን እያከበርን ነው ያለ ነው። ድምቀታችሁ የአንደር ግራጁዌት ተማሪዎች ናቸው ስላልናችሁ ነው። በዛ ሰዓት ላይ ስሜታችሁ ይገባናል። በዛ ሰዓት ማድረግ ብቻ ኖሮ ጥሩ ነበረ። ነገር ግን ድምቀቱ ይሄው እንደምታዩት ነው የሆነው። ስለዚህ እናመሰግናለን፣ እናመሰግናለን። አሁን በዚህ ፕሮግራም አንደኛ ወደ ወጣው ደግሞ ልዩነቱ ኤ ፕላስ ላይ ነው። 2 ኤ ፕላስ ዲፍረንስ በማምጣት አንደኛ ሆኖ ዋንጫውን የሚሸለመውን ከኦርጋናይዜሽናል ሊደርሺፕ አጥናፉ ደረጀ አጥናፉ እንኳን ደስ ያለ፣ እንኳን ደስ ያለ። You are the champion of the graduate programs. እናመሰግናለን። ዘርስትልን አሁን ወደ ቀጣዩ ፕሮግራም አልፋለሁ። ባይዘዌ እንደምታውቁት ነው፣ ይህ ስሜት ይገባችኋል። በተለይ የግራጁዌት ፕሮግራም ተማሪዎች የትኛውን ስሜት ይህንን ትረሱታላችሁ አይደለም፣ የትኛውን ስሜት በትክክል እንደምታስታውሱ ትገነዘባል። ፒኤችዲ ደረጃም ላይ ደርሰን የምናስበው ግን የመጀመሪያውን ዲግሪ የተቀበልንበት ሞሜንት የማረሳል። የግራጁዌሽን ትልቁ ድምቀቱ እሱ ላይ። ስለዚህ አሁን ከአንደር ግራጁዌት ፕሮግራም ደግሞ በዚሁ መልኩ የክሪስታል ዋንጫና ዋና ዋንጫ ተሸላሚ የሆኑትን ይጠራለሁ። እዚህ ጋር ከግራጁዌት ፕሮግራም በተለየ እዚህ ጋር ያለው ኮምፒቲሽን ደግሞ እጅግ የላቀ ነው። ቅድም ስነገር እንደሰማችሁት ዋንጫ ለአንድ ሰው ነው የምንሸልመው ብለን አስበን እስቲ ኤ ፕላሳቸው ይታይ ወደምለው ገባን። ስዕሌቱ ስመረምር ኤ ፕላስ ምርመራ ላይ በምንገባበት ጊዜ ሁለቱም ሴት እህቶቻችን ናቸው፣ ልጆቻችን ናቸው። አንደኛዋ 39 ኤ ፕላስ፣ አንደኛዋ 37 ኤ ፕላስ። ይሄንን አክኖሌጅ ማድረግ አለማድረግ እንዴት ይቻላል ብለን ነው ወደ ትሮፊ በዋናነት በእነሱ ምክንያት ወደዚህ ይገባል። ይሄ ትልቅ ሰክሰስ ነው። ስለዚህ በዚሁ አግባብ የክርስቲያን ትሮፊውን ዊን ያደረገችው የዋንጫ ተሸላሚያችን ዮሐና ደምሴ ግዛው። ዮሐና እንኳን ደስ ያለሽ ዮሐና። ክቡራትና ክቡራን የተከበራችሁ እንግዶች፣ ዮሐና በአካዳሚክ ትምህርት ብቻ ሳይሆን በኤክስትራ ካሪኩላር አክቲቪቲዋ በጣም የምትታወቅ በጣም የምትገርም
በጣም ተግባቢ ናት። እጅግ ሰው አክባሪ ናት። መምህራኖቿን የምታከብር በጣም በሚገርም ሁኔታ በዲሲፕሊን የታነጸች ምናልባትም እንደ አባባል ዮሐናን ያሳደጋት ቤተሰብ አሳደገ ይበል የተባለላት በጣም መልካም ስነ ምግባር ያላት የዮሐና ቤተሰቦች ወደዚህ እንድትመጡ ጋብዛለሁ። ቶሎ ወደዚህ እንድትመጡ እንኳን ደስ አላችሁ የዮሐና ቤተሰቦች። እንኳን ደስ አላችሁ። ልጅ አሳድጋችኋል። እንኳን ደስ አላችሁ። እንኳን ደስ አላችሁ። ተማሪ ዮሐና 4.37A+ በማምጣት ነው የተሸለመችው። ወደ መጨረሻው ትሮፊ ሄዳለሁን። ሁለቱም ቅድም ተናግሬያለሁ። ሁለቱም ፕሮግራም ላይ 4 ያመጡ ናቸው። በኤፕላሱ የተለዩት ነው ያልኩት። እዚህ ጋር ያለው ግን የፕላሱ ልክ የሚገርም ነው። ቅድም ባልኳችሁ የስፖርቱ ዲሲፕሊን ፔናልቲ በሚመታበት ሂደት ላይ ታላላቅ ሰዎች ፔናልቲ ይስታሉ። ሮናልዶ፣ ሜሲ የምንላቸው በትልቅ መድረክ ላይ ፔናልቲ ሲስቱ ይታያል። ምንም አይነት ፔናልቲ ያልሳተች ያ በብዙ ብቃትና ንቃት ምንም ነጥብ ሳትጥል 39A+ ፎር ላይ ማለት በመደርደር የዛሬ ትልቁ ዋንጫ ተሸላሚያችን የሆነችው እጠራታለሁ ኤልሻዳይ ሰለሞን ተስፋዬ። ኤልሻዳይ በጣም 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 የምትደነቅ ልጅ ናት። ቀለሜ የምትባል ቀለሜ ተብላ የምነገርላት መገለጫዋ ይሄ ነው። እንኳን ደስ አለሽ የኤልሻዳይ ቤተሰቦች፣ እንኳን ደስ አላችሁ። እናንተ ወደዚህ እንድትመጡ ጠይቃለሁ። ይቺ ልጅ ኢንተርንሺፕ እኛው ጋር ነው የወጣችው። ከሰራተኞቻችን ቀድማ ትገባ ነበር። ኢንተርንሺፕ እኛ ጋር በሰራች ጊዜ በመልካም ዲሲፕሊን የምትታወቅ ናት። ቤተሰቦቹ እንኳን ደስ አላችሁ። ኤልሻዳይ እንኳን ደስ ያለሽ። አንዴ እንጠብቃለን። በጣም እናመሰግናለን። እግዚአብሔር ይስጥልን።